ጎረጎር እየሄድን ና ተብለሃል ተብዬ ላልመለስ ምዬ ነበር የቀረው። ጎረጎር እኔ ኃጢአተኛ ነኝ። ጎረጎር እየሄድን ንጹህ ሰው ጳጳስ ይወጣል፣ ንጉሥ ይወጣል ተብያለሁ። አሁን እንደ ጎረጎር በሱ ዙሪያ ያሉት ነው ይገለጣሉ። በዚህ ልክ ከታመንን በእውነት እንዲህ እንሆናለን ማለት ነው። ባይላ መቁጠሪያ ይቆጣል። እንዲያያል ስራያቸው እንዳለ በውሃ ቀል ይዞ ምን ይመጣል በኋላ ጺማቸው ከመርዘሙ የተነሳ ታጥቀውበት አይተዋል። ስናቸው አይታጠው ጠጉራቸው ሰቅ ታጥቀውታል። ደስ ይላል። እዚያ ጊዜ መዓዛው ሌላ ደስ ይላል። ጎረጎር፣ ቅድስት ማርያም፣ እነዛ 6ቱ ቅዱሳን አንተ ቆርጥ አስተብር ነው የተፈቀደልህ፣ አይ ቆርጥ ተቀመጥ አልተፈቀደልህ ያሉ እነዚያ 6ቱ ቅዱሳን እውነት እነግራችኋለሁ። ጎረጎር ቅዱሳኖቹ አሁን ጎረጎር አሉ። ነን አይቻለሁ፣ ያየሁትን መሰከረው። ወደድበት አይደለም። ምዕራፈ ቅዱሳን ጎረጎር ቅድስት ማርያም አንድነት ገዳም አሁን ጊዜዋ ደርሶ እየተገለጠች እንደሆነ በግልጽ ነው የነገረው። ጎረጎር ተከዚ ጌታ መድኃኔዓለም አንዱ አይደል በዓለም ይታወቃል። በኋላ ተመልሰህ ና የምጨምርልህ የምነግርህ ነገር ደግሞ አለ፣ ሌላም አለኝ ብለው ነበር። እኛ ዘንግተን ትተን ሐሳባችንን ቀይረን ወደ ገዳመ ጎረጎር አድርገን ነበር። ቀደም ብያለሁ፣ ታቀደ ትመጣለህ፣ ያልሰሙትን አንጣቸው አላልኩም። የዚህ ቪዲዮ ትልቁ ሐሳብ ራሱ ያለው እዚች ጋር ሀገራችንን እንወቅ፣ ሃይማኖታችንን እንጠብቅ፣ ገዳማትን እንጎብኝ። ሰላም፣ ጤና፣ ፍቅርና በረከት ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የሰባት ቴሌቪዥን መርሃ ግብር ተከታታዮች እንደምን ሰንብታችኋል? እግዚአብሔር የተመሰገነ ይሁን። እጅግ በጣም ሰላም፣ እጅግ በጣም ደህና ነን። ሁላችሁ ያላችሁበት ደህና ናችሁ? ከሀገር ውጭ ከሀገር ውስጥ ያላችሁ በሙሉ አውቃለሁ። የተለያዩ ፕሮግራሞችን በዚህ መርሃ ግብር ይዘንላችሁ እየመጣን ወደ እናንተ እያስተዋወቅናችሁ ነው። ዛሬ ደግሞ ሰው ባሰበው ልክ አይደለም የእግዚአብሔርን ስራ ያየንበት የሚመስል እጅግ በጣም የተደነቅንበትና በእውነት እኛ ራሱ በዚያ ቦታ ላይ ሆነን ስንገኝ እጅግ በጣም የመሰጠንን ነገር ይዘንላችሁ መጥተናል። ታዲያ የትም ሄድ አይቻልም። ባላችሁበት አረፍ አረፍ ብላችሁ ይህን መርሃ ግብር እንድትከታተሉ በአክብሮት ጋብዣችኋለሁኝ። ዲያቆን አቤሜሌክ ነኝ። በቀጥታ ወደ ቪዲዮ እንሂድ። ባለዘውድ ንጉሥ ይነግሳል ብሏል። በጥር ጳጳስ ይወጣል። እነዚህ በነገሱ በወጡ ጊዜ ኢትዮጵያ ሰላም ትሆናለች። ውጭ ያሉት ቅርሶች ወደ ኢትዮጵያ ይመጣሉ። በኢትዮጵያ የተሰወሩት ቅርሶችም ይገለጣሉ። እዚያም ጊዜ ይህል ይመሰገንበታል። እዚያ ወደ ያለው ዘመን ትርምስምስ ያለ እምነት የለም። በዚህ ጊዜ በአካል የምናገኛቸው ሰው ሲኦል ደርሰው መምጣታቸው ሲኦል በአይኔ እንግዲህ ያየው ነው። ሲኦል ገብቻለሁ። ቀምሰውታል ብለን ብንነግራቸውስ ውጥቅና እንዲህ ይቻሉ አፌ ላይ ያደርገው ጣዕሙ መዓዛው ሰውነት ያስተኛል። እንደው ይህ ነገር ገብቷችሁ እኮ መልስ ሊኖራችሁ የምትችሉ ሰዎች ትኖሩ ይሆናል። አይታወቅም። ዛነ ነገር በቃል የድገ የበረ ሰላይ ሰለማይ ታሪቆ ለፈቅዶ እንደነጹ ሶሞ ለወደተነ ብራን ዛቲ ለይተር ወይኑ የሚሰማ ጆሮ ያለው ይስማ፣ ያልሰማ ግን ያው ነው ይፈረድበታል ነውና ቃል በቃል የምትሰሙት ሰዎች ብቻ የምታደምጡት ብቻ ስትሆኑ ነው ይሄን ቪዲዮ ጋብዘን ወደ እናንተ ያመጣነው። ይስማ ይመለስ፣ ንስሐ ይግባ፣ ስጋው ደግሞ ይቀበል። እምቢ አለ ተወው። ያየው አይተዋል፣ ያኔ ጨለማውን አይተዋል። እድሉ ሀያው ወደ ኋላ የሚለው ብሎ ያ ሁሉ ሰጥቶኝ ወዳል የሚመለስ ወላጅ እናት ፊት ለፊት ቁጭ ብሎ ሬሳው ያንን እየተመለከተችበት ባለች ሰዓት ነው ቅዱስ ጊዮርጊስ ወረደ። ቅዱስ ጊዮርጊስ ወረደ እና እንደው ፈረሱን ሰዎቹ ላይ እንዲሉ ቆመ። አራቱ ቆመ። ኢትዮጵያም አጠፋም አማራም አይጠፋም፣ ግን የራሳችን ግብር ችግር ሊያፈጠኝ ይንተናገር ያለው አሁንም ያው ላይ አይዟችሁ ነው የሚለኛው እና ጆሮ ያለው ይስማ የሚለውን አሁን ጆሮ ካለን አብይ እስካሁን ኢትዮጵያ ጠብቃለች። በተለይም መሳሪያ ብትገዛ ሰራዊት ስታበዛ ዋጋ የለም። ኢትዮጵያ ሳልሰጥሃለች ተመለስ የሚለውን አሁንም ያው ነው።
ወደኋላ አሁንም ይመለስ። ተመልሰናል። ላልሰሙት ይሄንን አድርስ ብለው ነግረው ነበር። በገንዘብ ተገዝቶ እኔን ለማስገደል ግን ማለት አይዞህ። ትልቅ አስማት አላቸው። አዎ ድግምት፣ አስማት ሲባል የሚያስደነግጡ ነገሮች አሉ። የዱር አራዊቶች ወደ ከተማ ይገባል። የዱር አራዊት ከተማ ይገባል ያለ ማን ነው? አዲስ አበባ ላይ መጥቶ ያለ ጉቦ ያለ 100,000 ብር የሚቀጠረው አንድ የተማረ ሊቅ ሆኖ ቢኤልሳ 100,000 ብር አንተና ግባ ነው እንጂ በትምህርቱ ግባ እንባላለን። ለሚመጣብን በሽታ ትክክለኛው መድኃኒት ይህ ነው። ያለ ጸበል ሌላ መድኃኒት የለም ብሎ ያስቀመጣል ተዘመኑ። አሁን ደግሞ አጋንንቶች የተናገሩት ደግሞ ምንድነው? ቅድም እንደነገርኳቸው ገባው በዓለም ላይ ሰልጥነናል፣ ሁሉንም ሰልጥነናል። በገዳሙ ገብተናል። በገዳሙ ገብተን በሶስት ገብተነዋል። በእግሩ በአፉ በልቡ በእግሩ የሚባለው ስናዞረው እንደትራለ የሚነቀል የሚተከል ተክል መድረቅ እንጂ መጥለቅ የለበትም ብሏል። በባልና ሚስት ገብተናል። በወንድማማች ገብተናል። በአባት በእናት ልጅ ገብተናል። በመንግስቱም ገብተናል። ዓለምን ዛሬ ያዝ ነው እያለ ሰልጥነን አሁን እመምም የሆን ነው እኛውን ዶክተር እንዲህ እያደረገ ስም እያወጣ እኛን ሲየማኛ ልጅ እኛውን አሁን አባ አዳነ ማለት በአካል የምናገኛቸው እና የምናያቸው ሰው ናቸው። እና እጅግ በጣም የሚገርመኝ ነገር አብረን እየኖርን በዚህ ልክ ተለያይተን መኖራችን የእኛን ከእግዚአብሔር መራቅ የሚያሳይ ነው። እኔ በጣም የገረመኝ በዚህ ጊዜ በአካል የምናገኛቸው ሰው ሲኦል ደርሰው መምጣታቸውን የሚናገር ሰው አለ። አይቻለሁኝ፣ በሲኦል ውስጥ ያለውን ነገር ሰምቻለሁ። ቆይ ይህን ቪዲዮ ተመልከቱ። ሲኦል በአይኔ እንግዲህ ያየው ነው። ሲኦል ገብቻለሁ። እንግዲህ እናንተ ነግሬሃለሁ። ለእነሱ ሲኦል ገብቻለሁ። አዋቸው ሲኦል ገብቻለሁ። ሲኦል ገብቼ ማንን አየህ በሉኝ። እነ ቅዱስ መሐመድን አይቻለሁ። በአሁን ደግሞ እኔ ደግሞ አላርክሰው አዚያው ቅዱስነቱን አዚያው አግኝቶታል። መሐመድ ነው። እንዲሁ ግልጽ አድርጌ ንገራቸው፣ መሐመድ ነው። ይህ መሐመድ ምን አለ? ምስክርነት የምሰጠው እስምላህ ረመሃነ ረህሜን ብዬ አላህን በጠራ ሶላት በሰግድ ምራቅ እየተኮበጧ አልተጠመቅኩምና ይኸው እንደምታየኝ ነው የሚለው። እንደምታየኝ ነው የሚለው። እኔ እንቀጠቀጣለሁ። እዚያ ሲኦል ችግር መከራ ነው፣ መውጫ የሌለው የሚያስጨንቅ ነው። እንዲህ እንደ ልብ የለም። ጆሮዬ ይሰማል፣ አይኔ ያያል፣ አፌ ግን መናገር መልስ አልችልም። ብቻ ተመልከተው ነው የሚናገረው። ካፉ አለ እያለ ይነግረኛል። ይህንን እየነገረ ስል ራሱ መሰከረ። እንደገና ደግሞ ወደ ሲኦል እንዲህ አደረገና ይህ ውስጥ ያለው የኔ ወገን ነው አለ። እንዲህ ብዬ ቢከፈት ጥቁር አሞራ ይጫወትበታል። ጥቁር አሞራ ይጫወትበታል ይልና መሐመድ ነው። ለእነሱም ወዮላቸው፣ ለእኔም ወዮል፣ ለሚመጡትም ወዮላቸው ብሎ ምስክሩን የሰጠው። ያን ምስክር አሁንም መሰክር ይሄዳል። እንደገና ሁለተኛ ወሰደኝ። ያን ካሳየ በኋላ እንዲሁ ደግሞ በአንዱ ጨለማ ይወስደኛል። አንዱ በጨለማ ይወስደኝ። ሼህን ተሸክሞ የሰው ብዛት ቁጥር ስፍር የለውም ተሸክመዋል። ያንን ተመልከት ይለኛል። ያም ያስጎበኝ ተመልከት ይለኛል። ስመለከት ይህ ላይ እሳት ሸህባቸው ከባድ ነው። ያ ሸህም ደግሞ እሳት ይነዳል፣ እዚያው ይበላቸዋል። ስማ እኒህ የሰው ገንዘብ ምለው ክደው የበሉ ናቸው። ሸህሙም አይወርድ እሳቱም አይበርድ፣ ዘላለም ሲቃጠሉ ይኖራሉ። ልብ በል። በሲኦል ውስጥ እንግዲህ እንዳልኳችሁ እንደሄዱት ጭምር በሲኦል ውስጥ ሆነው ከዛ ደግሞ ወደ ዓለም ተመልሰው የምናየው ወደ ዓለም ትመለሳለህ፣ ያየውን ትመሰክራለህ እያለ ነው ሲያዞረኛ ነው። ያን ከይ ሁሉ ካየው በኋላ ያን ሁሉ እየተንቀጠቀጥኩ ነው። ያን ሁሉ የሲኦልን ሁሉ አዙሮ አሳየ ባለ ተርጉም የማልዘልቀው እንደ ባጭር ላመነ ብዙ እኮ አይደለም። አማኝ እኮ አንዲት አቡነ ዘበሰማያት ይበቃዋል አይደለም እንዴ? የመጣችሁት እንግዲህ ውሸት የሚሆን እውነት እኔ እንግዲህ ግልጥ አድርጌ ነገ አነገ በስቲያ የሚገኘውን እንጂ ዛሬ ተናገር የነገ የሚጠፋውን አልናገርም። በነፍስም በስጋ የምታገኙትን ነው። ያን ሁሉ አድርጌ ኋላ ያሁሉ ስጨነቅ እንደገና ወደ ምስራቅ እንዲህ ያዞረኛል። ወደ ምስራቅ ዝጉር ረሰ እና ብርሃን ናት።
ትንሽ ናት ሙጥቅና እሷን ያህል እሷ ባለም እንዲያድጋ እንዳሆኑ እንዳበራችሁት ወገገገገ እዚያ ወዲያ ይህማ ያቃጥል ጥሩ ነው። የዚያን ጊዜ ስፈራ የነበረው ተጽናናው፣ ተረጋጋው። ተመልከት ማለት አይንስ ተፈቀደ ድረስ ጎራ የለ ዛፍ የለ ምን የለ አመጣና ያልገኝ ሳቸው እኛን ሳይ ደግሞ ሰዎች ናቸው ወርቅ ለብሰው ወርቅ ተለቋጥፈው እንደ ደስ ይላሉ። እንደሱ ሳይ እረጋጋለሁ። ደግሞ ሁለተኛ ይላል አንደኛ ሁለተኛዎች ደግሞ ያምራሉ፣ በጣም ደስ ያሰኛል። እኛን ሳይ ደግሞ ያፍራቱ እየተወገለ ይላል። ሶስተኛ ዙር ይላል። ሶስተኛ ደግሞ ከሁለቱ ደግሞ የሶስቶቹ ይበልጣል። አራተኛ መጨረሻ ሳይ ከሶስቱ ደግሞ አራቶቹ ይበልጣል። አንዱ ሳይ አንዱ ጉሩም ነው። የዚያን ጊዜ ፍርሃት ይለቀኛል። ያና ሰማህ አየኸው ይለኛል። አዎ ይቺ እኮ ሄዶም ገነት ናት። ያት ሄዶም ገነት ይቺ አይደለም። እኒህም ቅዱሳን ናቸው አቸው ብታያቸው ብሎ እኒህ የሚመገቡ ስላሳየህ ይላል። እንደ ወደለው አያም እንዲሁ አማዳ ቁጭ ያደረገ ጊዜ እረቦኛል ለማላ ስፈልግ እንኳን ግማሹ አንድ ለአንድ ሸጠኝ ይጠቅመኛል። እንድቻ አድርጎ ነፍጎኛል። ዛሬ እንኳን እየወቀሱ እንድቻ አድርጎ ነው። እኔ ከሚገርሙኝ ነገሮች ውስጥ አንዱና እጅግ በጣም ቀልቤን ከገዛው ውስጥ አዳምን ወደኋላ ተመልሰን 7000 ዓመት ወደኋላ ሄደን የቀመሰውን ማየት፣ መስማት፣ መረዳት በጣም ነው የሚከብደን አይደል? ታዲያ ቀምሰውታል ብለን ብንነግራቸውስ? እስኪ እንስማቸው። ወጥቅና እንዲህ ይቻሉ አፌ ላይ ያደረገው ጊዜ ጻይሙ መዓዛው ሰውነቴን ደስ ያሰኘዋል። ደሞ ልጅ ያደርገና እንደ እንትና እሺ እንድከራረግና መላስ ደሞ አዚያ ይበልጥ ይኸውልህ ይሄ ነው ይሄ እስተዘላለም አያልቅ። ይህንን አይተህ ወደ ዓለም ትመለሳለህ፣ ወደ ዓለም ትመለሳለህ ብሎ ያንን ከቀመሳይ ጣይሙን ሁሉን ካደረገ በኋላ ይህን ካለ በኋላ ደግሞ ምን ይዞኝ ይሄዳል? ደግሞ ሶስተኛ በአንድ ጎን ይዞኝ ይሄዳል። ስሄድ ያ ፍርሃት ለቆኝ ደስ እያለኝ ጻሙም ካፌ እንዲያ ሲል በሶስተኛው ሲሄድ እዚያ ሲሄድ ምን ያገኛለሁ? የሚያንቀጠቅጥ በጣም ፈራው። አዎ ከወርቅ ወንበር ነው የወርቅ ዘንግ ትምህርተ መስቀል እንዲቻርጉ ቀኙ ላይ እንዲቻርጓታል፣ በቀኙ አርጓታል። እዚያ ስሄድ ፈራው እንደገና። ያ ሁላ ሲሆን አፌ አይናገርም፣ አይኔ ይናገራል። ያን አለ ጊዜ የተሰጠንን ስጦታ በምን ያህል ልክ ተጠቅመንበታል ወይስ ደግሞ ምን ያህል ቦታ ላይ ያስቀምጠናል የሚለውም በደንብ ትኩረት ሊሰጥ የሚገባ ነው። ይቻለም እስካሁን ድረስ ያልተረጎመችው ድንቅ የሆነ ማስተማሪያ የሆነ ነገር ይዘው መጥተዋል። እንደው ይህ ነገር ገብቷችሁ እኮ መልስ ሊኖራችሁ የምትችሉ ሰዎች ትኖሩ ይሆናል፣ አይታወቅም። በዚህ ቃል ታስተምራለህም ተብለው ተልከዋል። ዛአነ ነገረ በቃልየ ይድገ በረየ ሰላይ ሰለማይት አድጎ ለፈቅዶ ለይነጽው ሰው ሞ ለወደከነ የብራን ዛቲ ለይተረዶ ይብሎ ይናገራል። ዝም ብዬ ነው እንዲሁ ሰው ሀጂ ንጉሱ ቃል ነው መሰማ እንጂ አፌ መናገር አይችልም። ይህንን ብሎ ሶስት ዚያን ካሉ በኋላ ሰማህ በየቋንቋ ወደ ዓለም ታስተምራለህ፣ በየቋንቋ ወደ ዓለም ታስተምራለህ፣ ወደ ዓለም ትሄዳለህ፣ ያየውን ትናገራለህ። ማንም አትፍራው፣ ንጉሥ ነው አትፍራው ይልና አትፍራው። በአንተ ላይ ግን ይስቁብሃል፣ ይሳለቁብሃል። ማንንም አትፍራው። የምታስተምረውን ተዋህዶ ናት። ተዋህዶ ቅድስት ቤተክርስቲያን፣ ተዋህዶ ቅድስት ድንግል ማርያም፣ ከዚያ የተረፈ የለም ይልና ያችን ትምህርተ መስቀል እንዲቻርጉ ለብቻ ቆማታ አያትቻት እሺ ወዲያ ለወዲያ ትንቀሳቀስ አያትቻት መለከት ብሎ ያችን ይሰጣል። ወደ ዓለም ግን ንጉሥ ነው አትፍራው። ግን ይስቁብሃል፣ ለመግደል ይፈልጉ አትፍራ። የመጣውንም ዘመን እንደይ ነው ንገሩ። ያየነው እጅግ በጣም የፈራነውም የከበደን ነበረ። የሚሰማ ጆሮ ያለው ይስማ፣ ያልሰማ ግን ያው ነው ይፈረድበታል ነው እና ቃል በቃል የምትሰሙት ሰዎች ብቻ የምታደምጡት ብቻ ስትሆኑ ነው ይሄን ቪዲዮ ጋብዘን ወደ እናንተ ያመጣ ነው። ይስማ ይመለስ፣ ንስሐም ይግባ፣ ስጋው ደግሞ ይቀበል። እምቢ አለ ተወው። ያየው አይተዋል፣ ያኔ ጨለማውን አይተዋል። እድሉ ሀያውን ወደ ኋላ የሚለው ብሎ ያን ሁሉ ሰጥቶኝ ወደ ዓለም የመለሰኝ። እንግዲህ ዝም ብዬ መቀባጠር አይደለሁም፣ እንደ ለገንዘብ ለእንትን ምን አይደለሁም። ዛሬ የሚያው ነኝ እና ደረሰው። አሁንም ያው ነኝ። አሁንም
ተመለሱ። ያለ ተዋህዶ ያለ ድንግል ማርያም ሌላ ሃይማኖት የለም። ያለ እግዚአብሔር ሌላ ፈጣሪ የለም። የኛ ጥበብ ከንቱ ነው። የኛ መለፍለፍ ከንቱ ነው። እባካችሁ እያልኩኝ ይኸው 47 ዓመት ሙሉ ኢትዮጵያን እየዞርኩ የምናገረው ስለይ ነው። ስለ ገንዘብ አይደለሁም። ሲመልሰኝም ወደ ዓለም ሲመልሰኝም 3 ልጆች ወልጄ አንዱ የወንዱ ነው። ይሄ ነው። ሁለት ሴቶች ልጅ እኔ ናቸው። አጂያ ወዲያ አልታጅ እኔ እዚያ እንግዲህ ለምንም ልማታስ አትጨነቅ፣ ለምትበላው ለምትጠጣው አትጨነቅ። ስለአንተ ቀለብ ለልጆችህ ለአንተ እኔ ነኝ የማዛቸው፣ እኔ ነኝ የማዝልህ እንጂ አትለምን። ከተማም እንዳትገባ ቅን ቃሉን ዝም ብለህ ንገሩ። ቢመለስ ንስሐ ይግባ፣ ባይመለስ የራሱ ይኸው ሲኦልንም አይተሃል፣ ገነትንም አይተሃል። ያየኸውን ነው ያላየኸውን አትናገርም ብሎ ወደ ዓለም ላከኝ። አሁንም ያችናት 47 ዓመት ብሎ እኔ እንደ ህልም እንደምን እያለሁ ያንን አድርጎ ከተነገረ በኋላ ሄድና ወደ ዓለም ሥጋ ወደሙ ተቀበላለ። ይችናት ያሳየው ያቻለ ቤት አልነበረ የዘመዶቼ ቤት። ከዚያ በኋላ ይሄ የቆላው ይቺ እንትናት አውድማ ነበረ። ይቺ አሁን እቺ ቤት እንደ በሌላ ጥቆት ያለ ጊዜ እናቴ ሬሳ ይበጣ ገብ ይችላል እዚያ ቁጭ ብላለ። ኋላ መጣና እዚያ ጊዜ ጤላውን ወላጅ እናት ፊት ለፊት ቁጭ ብሎ ሬሳው ያንን እየተመለከተችበት ባለች ሰዓት ነው ይህ ሰማዕት ሥጋው ደሙ ይዞ መጥቶ በአንደበታቸው በአፋቸው ያስቀመጠው። አንዱን ካህን ከእሱ አልሳለምም፣ አንዱን ካህን እንደ እግዚአብሔር ቆጥረን የምንሳለም ሰዎች አለን እና በዚያ ስፍራ ላይ ተገኝተው በዚያ ሰዓት ኖረው በቅዱስ ጊዮርጊስ እጅ ሥጋው ደሙን መቀበልን የመሰለ ድንቅ ነገር የለም። ቅዱስ ጊዮርጊስ ወረደ። ቅዱስ ጊዮርጊስ ወረደ እና እንደው ፈረሱን ሰዎቹ ላይ እንዲህ ብሎ ቆመ። 4 እግሩ ቆመ። እናቴ ሬሳ ይበጣ ገብ እንዲህ ላዝላለ። እዚያ እንግዲህ ያን አረገና ያን ሥጋው ደሙ አቀብሎኝ ተመልሶ ጤራውን ገለበጠና ያለገ ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እየተነሳሁት እንግዲህ ስብሐት እየተነሳሁ ከዚያ በኋላ መጻ አጽ እለይነጽሮ ደፈ ረይነግር መጻከ አንግር እበለይደጽሮ ስመይከ እንግር ሐዋይ አይዴከ አልኩኝ። እናንተ እንዲያው በአሁኑ የቅዱስ ጊዮርጊስ ፈረሱ በአሁኑ እግሩ ሲና አሰማችሁ። አሁን እኮ ቅዱስ ጊዮርጊስ ሥጋው ደሙ አቅቦ ተመልሶ አደረገ እያልኩ እዚያ በላይ አንኩ ዳርግ በዚያው ነው እንግዲህ የአጀማመሩ ነው። ይሄም ትእሳስ 18 ለ19 ነው። 18 ቀኑ አልፏል። ዓርብ ነው። ቅዳሜ ገብርኤል ነው። የሳት ገብርኤል አይደል? ወደ ሌሊቱ ሲደርስ ነው ይዞኝ እንግዲህ ሄደው ማለት ነው። ትእሳስ 18 ለ19 ይሄን የሰጠኝ በህልሜ ያልኩህ በሙሉ 70 ዓመተ ምህረት ነው። ያው ኢየሩሳሌም ሄዶ የእመቤታችን ያሳየኝ እዚያ እንግዲህ ነው። በሙሉ 70 ይድሱ በሽታው ሁሉ እንዲመጣ የተነገረኝ በሙሉ 70 ነው። ያ ህልም ነው፣ ራእይ ነው። ያ እንግዲህ የተለያየ ነው። በሙሉ 70 በ71 ነው ይሄ በሙሉ 70 ኢየሩሳሌም ወስዶ የሁሉን አሳርጎ የኢትዮጵያን ችግር እምነት ማጉደል ይህ በሽታ መምጣቱን የተነገረ በሙሉ 70 ነው። ህልም ነው። በ71 ነው። ይሄንን ደግሞ ሙቼ ሲኦል የገባሁበት ተቀሉ እንገራቸው ይሄ ነው። ከዚያ አንስቶ እስካሁን አለው ነገረኝ። ሁሉም አንድም አልጎደለም፣ ምንም የለም። ይኸው አለ ደረሰ። ወጣቱም ሁሉም የወጣቱን ይሄ ጦር ዛሬ ሁሉ ዓለም እንደምትቸገር ቀርቶ ፈረንጁ መስኮቡ ዓለም እንደምትጨነቅ እንደሚቸጋገር ተነግሮኛል። አሁን ይሄን ሁሉ ነው እንግዲህ የምለፈልፈው ይሄ ነው። ሰው ሲደርሰው ነው። ካልደረሰው እናንተ የመጣችሁት ምንድን ነው? እናንተስ አንተ መሪ ሆነ መጣ። አሁን ዛሬ በውጭ ያሉት ዓለም ዛሬ እንዴት ነው? እንዴት እንሆን? ጨለመን። አሁን ጧት ፋኖና እንትን ይሄ እንትኖቹ መከላከያና እንትኖቹ ምን ይሻው እንዴት እንሆን? መድረሻ አጣን አሉ። መድረሻማ የገዛ ኃጢአት ነው። መድረሻ አሳጣ። መቼ ነው የሚነጋው አለኝ። ነግቶ የለ እያየሁ አለኝ። እምነት የሌለህ እያ ዛሬ ፍቅሬን ሳስተምዳለሁ። እምነት የሌለህ ግን ይሄ ያስያዝከው ብረት አያድንህም። አብይ ትላለህ። አብይ ምን አለ? አብይ ቀጥቅጥ ምድራዊቶሙ ለእኛ ለኃጥኦች ነው እንጂ የራስህ ኃጢአት አለ። ምን እያደረገ ነው? እሱም ነገ ቢመለስ ይመለስ። ልኬበታል። ያንን ልኬበት የለ ንስሐ ግባ፣ ኢትዮጵያን ይቅር በለኝ፣ አባቶች እግር ውድቅ የሚለውን ነገርኳቸው።
አሁንም ፈረንጁ መስኮቡ ይሄድ አያድረውም። የእናንተም ሰራዊት ብትሆኑ አታድኑትም። እናንተ እሱ ማያድ ናቸው፣ እናንተም አትድኑ። ምን አልኳቸው? አሁን ግልጽ አድርጌ የሚያድነን ማን ነው? አሁን ስለዚህ ደግሞ አትጨነቁ። ኢትዮጵያ እኮ አይዟችሁ ተብዬ የለ። እጅግ በጣም ባለ ተስፈኞች ነን። በእውነት ተስፋን ስንይዝ ደስ ብሎን ነው የምንይዘው። ምክንያታችን በብዙ ታላላቅ መጽሐፍቶች ላይ እጅግ ረዣዥም ዓመታቶችን ያስቆጠሩ መጽሐፍቶች ላይ በሀገራችን ንጉሥ እንደሚመጣ ተነግሮናል። ጳጳስም እንደሚወጣ ልክ እንዲሁ ታዲያ ያኔ የአንዲት ከብት ወተት ለ7 ቤተሰብ ይበቃል ተብሎ በትልልቅ ታምራት ገድላት ላይ ተጽፎ የምናገኘው የሚደንቀው የሚገርመው በአሁን ባለንበት ጊዜ ላይ በፊት የተወሰዱት ቅርሶቻችን፣ ሀብቶቻችን በሙሉ ተመልሰው ወደ ሀገራችን እንደሚመጡ ጭምር ይህንን ያውቃሉ። እንግዲህ ቆራርጠን ከዚህ በፊት ባሳየናችሁ ቪዲዮዎች እንኳን ከትላንትና በስቲያ ኢህአዴግ ላይ ቁጭ ብለው ታላላቅ ተአምራቶችን ተናግረው አይተናል። ይችን ቪዲዮ በቀጣይ ያሳያችኋል። ስለዚህ ሀገራችን ላይ ያሉት ታላላቅ ቅርሶች ለምሳሌ መጽሐፈ ሄኖክ ሊሆን ይችላል እንደሚመጣ በግልጥ ተናግረው ጳጳስ ይወጣል፣ ንጉሥ ይወጣል ተብያለሁ። ንጉሥም ይወጣል፣ ጳጳስም ይወጣል። የዚያን ጊዜ የኢትዮጵያ ነፃ ናት። እንቃላ ውጭ የሄዱት ንብረቶች አለ ይመጣሉ። አሁን እንደ ጎረጎር በስጉር ያሉት ደግሞ ይገለጣሉ። ማንም በያለች ይወጣል። የዚያን ጊዜ ኢትዮጵያ ሰላም ትሆናል። አዚያ ወዲህ ትርምስምስ ብላ ተባላ ነው ያለ ቃል ድግስ ልሄድ ነው። የመጋቢት አቦ ነው። ስለ ጎረጎርማ የመጋቢት አቦ ተነስቼ እሄዳለሁ። እዚህ ሀጄ ሌሊት የእሷ የባለቤቴ አያት አሉ አዚያ ስላለሁ ያንን ስል ሌሊት ይመጣን ቁጭ ልብኛል። እናንተ እንዲህ አሉ አባቶች አረጋዊ ናቸው፣ በአጠገቤ ይቆማሉ ናቸው። አቦይን ወዷቼ አቦዬ ናቸው ይሉኛል። እኔ እንጂ አቦይ ሆን አላውቅም ያልኩ ስንል በበነገታው አሰውዬ ጋር ነው እንዲያሳብረን እንሄድ እያልኩኝ ስንል ተነስቼ መድኃኔዓለም ነው አውድማ ነው ይህ ሰውየው ጥሎኝ ሂዶ ነው እያልኩ ስንል እንዲሁ ሰዎች ይሄዳሉ። እንዲች አረገና እግሬ ስር አረገኝ። አላውቃት አጀፊት አላውቃትን ጎረጎር እኛ ወደ ቅድስቲቱ ገዳም ወደ ጎረጎር ተነስተን አልነበረ የሄድነው። ታዲያ በመሀል የተፈጠረው ግን እሳቸው ቤት ገብተን እንድናድር ሆነ። ምን ነበረ መጀመሪያ ያወራኋችሁ? ጎረጎር እየሄድን ና ተብልሃል ተብዬ ላልመለስ ምዬ ነበር የቀረሁት። ታዲያ ግን ራሴን ተመልሰ ስትመጣ የተባልኩበት ቦታ እንደተገኘው ነው የሆነው። ይህን ታሪክ ከአንደበታቸው ሰማ በጣም ገርሞኛል። አባታችን ተነስተው ወደ ሌላ ስፍራ ሊሄዱ ሲወጡ ነው ይህ ነገር የተፈጠረው። ጎረጎር ነው የምትሄደው እንዴ? ስለምን? እኔ በዛ ስፍራ አልሄድም። በእውነት ግን አሁን እኔና እናንተ አሁን እንዲሁ ባለንበት እና ገነት ይዤ ልሂድ ብንል እንፈራለን? አንፈራ? ያስደነግጣል አይደል? ምክንያቱም የሰራነውን ኃጢአታችንን በደላችንን እናውቀዋል። ዝም ብለን ተነስተን ገነት የምንገባ ሰዎች እንዳልሆን እናውቃለን። እና ጎረጎር ቅድስት ማርያም አንድነት ገዳም የምትፈራ በጣም የምትከበር ስለነበረች ነው እጅግ በጣም ፈርተው የነበሩት። ቃል በቃል ያወሩትን ከሳቸው አንደበት እንስማ። እንዲያው ስሟን ነው አለ እጀባታል እግሬን ስራረገ በጣና ፊት አንተ ጎረጎር እኮ ነው የምትሄደው አለ። ይህን ሲለኝ ምንም አልመሰለኝ። ደገመና ጎረጎር ጎረጎር እኔ ኃጢአተኛ ነኝ። ጎረጎር የሚሄደው ንጹህ ሰው ነው። እኔ እንዴት አድርጌ እሄዳለሁ? ኃጢአት ያለፈለፍኩት ያለ ብቻዬን አይደለም። እግሬን አስሎኛል። ልብ ያስቦቹ ይደርስ ይሄዳል። ወት አረገና ቢሆንም ኃጢአትም ስራም አሁን ጎረጎር ቀጥታ ተዳዳለ። ገረዝ ጉር ብዬ ማንም የለ ተነስቼ መደዳለሁ። ጎረጎር ይሄ እንትና አንሰዋ ሚካኤል አለ። አንሰዋ ሚካኤል ሰዎቹ ነገር ቆይ አሉኝ። አልቆይም ደግሞ ለፈ ብዬ አይ ሰው የለም እንዲያው ትንሽ አሉ። አልተፈቀደልኝም። ቀጥታ ጎረጎር ሀታች አለቱ ስገባ አለቱ ገባው። ውሃም ልጠጣሉ እግሬን ታጠብኩኝና እንዲያ ብዬ ተነስቼ በቁልቋል ዘልቄ እጃጃ ውድቅ አያ በኋላ እንግዲህ ምን ማላውቀው አውሬ በላይ ነው ጫካ ነው እንግዲህ አልቆኝና ያችን ቤት ናት ቀብር ቤት ፈርሳለች። ያወሪ ነበረ ያችን ነበረ ሀጃት ጠጋ ብዬ ቃስ እንዲህ ብዬ ትንትን የነ ጥላዬን አድርጌ ወርጄ እኮ ኋላታ ውሃ ልጠጣ እኮ ነው። ደግሞ ማታ
ብለው ያ መቁጠሪያ እየቆጠረ እምቢ፣ አሁን ይከፍተኛል ብለው እምቢ። ይሄ ነገር አዳልኩኝና ክፍት አድርጌ ጥላይቱ እንዲች አድርጌ አሙሬ መልሼ ዝግት ባደርጋት ያን መቁጠሪያ ይቆጥራል። ይህ ማጥያት ያላስገባው ብሎ አይደል አልኩና እናንተ አባቶቻችን በዚህ ልክ ልባችንን ንጹህ አድርገን ከቀረብን፣ በዚህ ልክ ከታመንን በእውነት እንዲህ እንሆናለን ማለት ነው። እኔ ንግግራቸውን የገባኝ ስቀርጽ አይደለም፣ መጥቼ እዚህ ቢሮ ውስጥ ደግሜ ስሰማው እነዛን ስድስቱን ቅዱሳን እንዲህ ነበር ያገኟቸው በሚያስደነግጥ ሁኔታ። እቀጭ ሌላ መቁጠሪያ ይቆጥራል። እንዲያ እያል ስል እዚያቸው እንዳለ በውሃ ቀል ይዞ ምን ይመጣል በኋላ እንዴት ዋልክ አለ። እዚያ ነስ ከፈት አደረገ። ና እንግባ ግቢት እንካ ውሃ ጠጣ ወይ እንጀራ እንብላ ወይም እንደ ሆድ ሞድ እዚያ ወዲያ አላውቅም። ሚስቴን ወደ ልጅን አላውቅም። ያው ተቀመጥኩ። ምን እቀመጣለሁ ውሃ እዚያቸው ላይ ወር ተቀመጥኩኝ። ቤተ ክርስቲያኗ ሰው የላትም፣ ምን የላትም፣ መብራት የለም። እኔ ከፍቼ ገባለሁ። ስገባ ይኸው እንዳሁን ብርሃን ዛዲያ እኔ እንድች ብዬ ነው ወደ ማጥንቱን ይመጣ ይቀርባሉ። ማጥንት አያያዝ አሁን እነሱ ዛሬ እንዲህ ነው የሚወዘውዙ። እነሱ እንዲችሉ ነው ቅዱ ሲመልሷት ነው። ታዲያ በ15ኛው መቶ ክፍለ ዘመን ነበረ በዚያ ስፍራ ላይ ከዋልድባ ተነስተው 700 ግመል አፈር ይዘው አምባው ጥጫ ላይ አስቀምጠው ዘርግፈውት ገዳሟን የገደሙት። ታዲያ አባ አዳነን እንደምታዩዋቸው ከ100 ዓመት በታች የሆኑ ሰው ናቸው። ይህም ነገር እየተከናወነ ያለው የዛሬ 40 ዓመት ወደኋላ ብንሄድ ግፋ ቢል እዛ ቢደርስ። ምን አይነት ሰው ነው የምንጠብቀው? በ15ኛው መቶ ክፍለ ዘመን ጊዜ የነበረ ሰው ዛሬ በአካል ብናይ እጅግ አስገርሟቸው አስደንቋቸው ከነገሩን፣ እኔም በጣም ካስበረገገኝ ነገር አንዱ ጺማቸው ከመርዘሙ የተነሳ ታጥቀውበት አይተዋል። እንትናቸው ታጥቀው ፀጉራቸው ሰቅ ታጥቀውታል። ደስ ይላል። እዚያን ጊዜ ማዛው ሌላ ሽታው ደስ ይላል። ወዲያ የንኩላ እያልኩ ወር ተቀመጥኩ። ኋላ ስነት አንድ ቀን ደግሞ ወደ ላይ ስመጣ አገኝ እንዴት ዋልክ እዚያ መስጊድ እልም አሉ። እንዴት ነው? አንድ ቀን ደግሞ የመጋቢ ኪዳነ ምሕረት ነው። ምን ያደርጋል? እዚያ ቁጭ እንዳል ወስዶ አዋሻው ከተት አዋሻው ገባ ስል ድንጋይ መጣ። በዚህ ድንጋይ ይመጣል፣ በዚህ ድንጋይ ይመጣል። በዚያን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘአነ ወኩሉ ዓለም ብርሃን ዘበተሰማያት ለወፍራ ዳካ ማፃን ሚካኤል ገብርኤል ወሩፋኤል ወሱራፌል ወሰባቱ ሊቃነ መላእክት በስመ አብ ወወልድ ወመንፈስ ቅዱስ ያን ነቡ ስሙ እየሰጠ እየደገምኩት ምን ዘልቄ ሄዳለሁ። በገደሉ እያለሁ አዋሸው አወዲያ አቆመ ድንጋዩ። ምን እውላለሁ? ከ9 ሰዓት እዚያ ዋሻ ከ9 ሰዓት በኋላ ወረድኩኝ። ኋላ ሁሉ አድርጓልና አንተ አሉኝ የቆማል። አይ አሁን ቅድም የነግሯችሁ በዚያ በሲኦል በገነት በሰማይ ያልኩትን አንዳንድ ገዳማውያን በገዳም ውስጥ ያሉ ወይም ደግሞ መምህራን ሐሳብ ይኖራቸዋል፣ ዓላማ አንድ ነገርን የማድረግ። ታዲያ ግን የእግዚአብሔር ፍቃድ ነውን? ወይም ደግሞ እኛ ራሳችን የምንፈልገው ነገርና ልናደርግ የተነሳንበት ዓላማችን ብለን የምንነሳው የምናደርገው ነገር አለ። ያ ነገር የእግዚአብሔር ፈቃድ ነው ብለን አምነን ነው። አባ አዳነ ከተነገራቸውና ሞተው ከተነሱ በኋላ ሕይወታቸው ውስጥ ሕሊናቸው ውስጥ ደጋግሞ የሚመላለሰው ባህታዊ መሆኑ፣ ራሳቸውን ከዚች ዓለም አግልለው መውጣት። ጎሮጎር፣ ቅድስት ማርያም፣ እነዛ 6ቱ ቅዱሳን ማባረር ብለን ብንገልጸው የማንሳቀቅበት አማርኛ ነው። ያ ነው የሆነው በሳቸው ሕይወት። አንተ ቅድም በተናገሩት ቋንቋ በዓለም ሄደህ ታስተምራለህ እንጂ ይህ ስፍራ ያንተ አይደለም። አንተ እኮ ልታስተምር ነው የተፈቀደልህ። አይ እኮ ልትቀመጥ አልተፈቀደልህ ያሉ እነዚያ 6ቱ ቅዱሳን እነዚያው ከዚህ የተነገረኝ እነሱ ተናገሩ። ልታስተምር ነው እንጂ ልትቀመጥ አልተፈቀደልህም አሉኝ። ወዲያው ዓርብ እያበርኩ ቤት ያመጣሁ እንዴ ስለ ጎረጎር ይሄ ነው። ደግሞ ስዘዋወር ጫካው ፀሐይል አገኘሁ። ፀሐይል ሲጎዱ መቀበያ እሷን አገኘሁ። አለ ያልበተኛ አማሩ ነበር ያረኳል።
አማሩ ስለ ጎረጎር ጠይቁኝ አይዟቸው ምን ነው ወላሂ ከዚያ በኋላ ያንኮ ላይ ገብርኤል ያየው ሚስጥር ነው እንዲህ ያለ ቦታ ላይ ነው ይሄንን የሰንበት ተማሪ አያው ሄዱ እያልን እንደያልን እስከ 40 ቀን ይጠመቅ ነበር። ከዚያ በኋላ ብዙ ነገር ነው ጎረጎር ቅዱሳን እውነተኞች ዛሬም ያልተለወጡ ዛሬም አሉ። ስንነግራችሁ በትክክል ላትሰሙት ትችሉ ይሆናል ብዬ አምናለሁ አንዳንድ ጊዜ፣ ምክንያቱም ተደጋግሞ ውሸት እንዲህ የሚመስሉ ነገሮች ተነግሮ ስለሚያውቅ። እውነት እነግራችኋለሁ፣ ጎረጎር ቅዱሳኖቹ አሁን አሉ። ይህ ውሸት አይደለም። ጎረጎር አሉ። ይህንን አይቻለሁ፣ ያየሁትን መሰክረው ልክ ወደድበት አይደለም። ይህን እንኳን ድንጋይ እያሸከምኩ ና ተሸከም እያሉ አረብ እየወሰድኩ አላ አቡነ ቄርሎስ ዳውንት ዷለኝ መጣ የለም ሄድ ጎረጎር ዓመት ዳገልግል አዚያ ወዲያ ወላይታ አምላክ ስራዬን አይታ ታልምድክ አዚያ ወዲያ ታባራ መጥቶ የጎረጎር አለ። ይኸው ተመልከት ደግሞ ይሄንን እንግዲህ ተከዜ ገዳምን ብዙዎቻችን በጆሮ በደንብ አድርገን ሰምተነዋል። ግን ከመቼ ጀምሮ መቼ ነው? እንግዲህ ይህ የእግዚአብሔር ቀን ጊዜው ሲደርስ የሚሆን ነው ለማለት ነው። መድኃኔዓለም ደግሞ ተረኛ ሆኖ እየጠበቀ ነው። ይህች ምዕራፈ ቅዱሳን ጎረጎር ቅድስት ማርያም አንድነት ገዳም ጊዜዋ ደርሶ የተነገረው ዛሬ እኛ ሄደን ስለቀረጽን አይደለም። ትላንት ከትላንት በስቲያ ገና የዛሬ ምናምን ብዙ ዓመት 10 ምናምን ዓመታቶች ጭምር ሲነገር የመጣ ነው። አሁን ጊዜዋ ደርሶ እየተገለጠች እንደሆነ በግልጽ ነው የነገሩ። ጎረጎር ተከዜ ጌታዬ መድኃኔዓለም አንዱ አይደል በዓለም ይታወቃሉ። በኋላ እኔም የሚያውቃቸው የለም። እኒህ ሦስቱ በዓለም ይታወቃሉ፣ ይገለጣሉ። ይህ ተከዜም ተመልከቱ ዛሬ እንደዚህ ያለ ሆነ። ጌታዬም እንደዚህ ያለ የጎረጎርም አዚያ ወዲህ የገባ ከቴሆኑ ገንዘቧ ማንም ነበር የሚሟጠጠው የውሱ አድርጎ ዛሬ ከቴሆን በከተማ ያው ቤት የተሰጠ ይሄ ሁሉ ፈቃደ እግዚአብሔር ቢሆን እንጂ ፈቃደ እግዚአብሔር ካልሆነ እንዲሁ አሁን ልከብርበት ትላለህ። ይችን ተናግሬ ፈጣሪ ቤት እኮ እሄዳለሁ ሐሰት ተናግሬ ወይ ልጠቀምበት አልኩ። ነገ እኮ ፈጣሪ ቤት እሄዳለሁ ጠይቃለሁ፣ መልስ የለኝማ። 47 ዓመቱን እንዳስተምር ያደርገኝ ማለት ጳጳስ ማስታወቂያ ሰጥቶኛል፣ ፈቃድ ሰጥቶኛል። ምንም የለም። ይሄ ሁሉ የፈቃድ ነው። አሁን በዓለም የነበረው ሁሉ አበቃ። አሁን ደግሞ አይዞር ኢትዮጵያ አትጠፋም፣ አማራም አይጠፋም፣ አይዟችሁ በላቸው እያለ ይኸው አምና አዲስ አበባ ድረስ የሄድኩበት ጎንደር የሄድኩበት ጽና በያለብህ ኢትዮጵያም አትጠፋም፣ አማራም አይጠፋም፣ ኦሮሞም አይጠፋም፣ ትግሬም አይጠፋም። ይሄንን ነገር እየተናገሩ ይኸው ዛሬ ድረስ ደርሰዋል። ያውም ልክ ትንቢት በሚመስል መልኩ ሳይፈጸም ነበረ እየነገሩ የደረሱት። ኢትዮጵያም አትጠፋም፣ አማራም አይጠፋም፣ ግን የራሳችን ግብር ችግር እንዳይፈጠር እያልኩ ይህን ተናግሬያለሁ። አሁንም ያው ነኝ። አይዟችሁ ነው የሚለኝ። አሁን አይዟችሁ በላቸው፣ ጽኑ በላቸው። ኢትዮጵያ አትጠፋም፣ ጳጳስም አላት ንጉስም አላት እያለ ተናግሬያለሁ። አሁን ሌሎች አሉ ደግሞ ቴዎድሮስ ይላሉ። በራሳቸው ተከች ያደረጉና ራሳቸው እኔ ቴዎድሮስ ነኝ፣ ቴዎድሮስ መጣ እያሰኛ አይደለም። ቴዎድሮስ ገና እንገራቸው እና እዚያ ወዲህ ካዘነ እውነት አንድ ከሆነ እኒያ ንጉሶችም ልናያቸው ይችላል፣ እኛ ማናያቸው ልጆቻችን ያዩታል። የኢትዮጵያ ሰላምነት ሁሉንም ያደርጋሉ። የውጭ እንኳን ቅርሶች ይመጣሉ። አሁንም የሚከፈቱ አሉ፣ አሁን አሉ፣ የሚወጡ አሉ። ገና ብዙ ታሪክ የሚታይበት ቀን አለ። ይህን አሁን ጸሎት ያስፈልገኛል፣ እምነት ያስፈልገኛል። በቀደም ያን ያቆል ነው ጳጳሱን እኔ ስልጣን አለኝ እንጂ እነሱን የምወቅስበት መሰድበት ስልጣን አለኝ እንጂ ሰንፋችኋል፣ ተኝታችኋል፣ አንቀላፍታችኋል። በጎቹን ጠብቁ ቢል በጎቹ ቀበሮ እየነጠቃቸው ተኩላ እየነጠቃቸው፣ እናንተ ግን ተኝታችኋል እንዳትወቀሱ አልኳቸው። አዎ ንጉሱንም ብየዋለሁ፣ አብይንም ምን አለ ባከማቸነው ባለን አቅም ልክ የምናስብ ሰዎች መጠናችን እዛች ድረስ ብቻ ነው የሚሆነው።
ሲያልቅ እንጠፋለን ማለት ነው። ካለፉት ነገስታቶች ጀምሮ አሁን እስካለንበት ድረስ በአቅማቸውና በጉልበታቸው ብቻ ተመክተው እንደሚኖሩ ቃል በቃል ስም ጠርተው ነው የተናገሩት። ያኔ ትላንት ከኤችአይቪ ጋር አያይዘው በተናገሩበት ጊዜ ማለት ነው። እና ጆሮ ያለው ይስማ የሚለውን አሁን ጆሮ ካለን እንስማ። አብይ እስካሁን ኢትዮጵያ ጠብቀሃለች፣ ኢትዮጵያ ጠብቀሃለች። የገዛ ጓደኛ ሊገል ይፈልግሃል። ኢትዮጵያ ባጠብቅ እስካሁን የለህም ነበር። አሁንም ደግሞ ኢትዮጵያ ንቀህ አቃለህ በታትነህ ለያይተህ ፈረንጅ ነው መስኮብ ነው እንግሊዝ ነው ብለህ ብትሄድም መሳሪያ ብትገዛ ሰራዊት ትታበዛ ዋጋ የለም። ኢትዮጵያ ሳልፋ ሰጥሃለች፣ ተመለስ የሚለውን አሁንም ያው ነኝ ወደኋላ መለ አሁንም ይመለስ ሌላ ምን የለ እና ይሄ ነው። ይህንን ያደረገና እንትን ያላልኩትን አብይ ሞታ ሞቶ እሱ ምን ጥቅም አገኘ? አሁንም ለንስሐ አብቃው እንደ ጳውሎስ 8 ዓመት አሳደደ፣ ኋላ መልሶ እንዲመሰክር አሁንም ይህንን አገሪቱን ብትንትን ያደረገ የከፋፈለ ለኢትዮጵያ እንዲመሰክር አንተን እንዲያውቅህ አድርገውና ልብሰቶ እንዲመሰክር አድርገው ነው። ሌላ የለም። እንደ ጳውሎስ መስከሩ በድያለሁ፣ ወገኖችን በድያለሁ፣ አገሬን አጥፍቻለሁ፣ አባቶች ይዘዋት የነበሩ በሃይማኖት እኔ ተወስጄ ነገር አጥፍቻለሁና ይቅር ይበለኝ ብሎ አባቶች እግር ወደቀ። ይሁሉ አያድነውም። አሁንም ያው ነኝ። አባቶች እግር ማለት አባቶች እግር ወርቁ ማሩኝ፣ ኢትዮጵያ ማሪ፣ ይቅር ይበለኝ ካላለ ይህ ሁሉ ቢልከሰከስ አያድነው። ፈረንጁ አያድነው። በስፖ ማንቅለ እንግዲህ ማለት መሳሪያ ሰራዎች ይበዛ አያድነውም። መንገዳቸው አሁን አሉ። ቅድም እዚያ እንትን መናሉ እንዴት ነው አባ አሉኝ። በእግዚአብሔር ያመነ ይደ ያቸንፋል፣ በእግዚአብሔር ያላመነ ይቸንፋል ያልኳቸው። እንግዲህ ሚስጥር ነግሬህ ያለው ፋኖች ያው በእንትና በመስቀለም ዘንድሮ ሲበታ አይደል ዳዊት አባታችን እያሉ ይዘላሉ። የተማረ እንጂ ላልተማረ አይፈታውም ብዬ ነው። ዳዊት ምንድን ነው ጎልያድን የገደለው ዳዊት አለም። አሁንም እኔ እኮ ቁሻቸዋል። ምን አልኳቸው? አንድነት የሌላችሁ እስካሁን አንድነት የኖራችሁ አዲስ አበባ ትገቡ ነበር፣ ግን በገንዘብ ገብታችኋል። ገንዘብ ፈቀድ አመጣችሁ፣ ዋጋም የላችሁ ነው። ፋኖቹ ይንኩት ዋጋም የላችሁ ነው እና አንድነት የለም። እና አሁንም ይኖራቸው አይኖራቸው ምንም አይል ራሱ ይብላዳሉ እንጂ ኢትዮጵያ አጠፋም። አሁን አባቶችን ጸልዩ ምለው ለይ ነው። ህዝቡን አሁን መጀመሪያ መሪው ማን ነው? ሻለቃው ነው። ሻለቃው ያለ የሚከተለው ጳጳሳቶቹ ነበር። ለኢትዮጵያ መሪዎቹ ብድቅ ብለው ፎቅ እንስራ እያሉ የሰው ልጅ የተራበ እየተጨናነቀ ኑሮ ጨንቆ ሰማይ ተደፍቶበት ኑሮ ተቸጋግሮ እነሱ ፎቅ ይሰራሉ። አደራ ጥለዋል። አሁንም አደራቸውን ጥለዋል። የሚወቅሳቸው እግዚአብሔር ብቻ። እሱም እግዚአብሔር መርጦ ለኢትዮጵያ አስተዳደር ቢሰጠው አገር ከፈትፈት አድርጎ በወገን አድርጎ እንዲህ ያደርጋል። ግን እሱ ይከፈላል እንጂ ኢትዮጵያ አትከፈልም። አንድ ናት። ሁሉም አንድ ናት። የኢትዮጵያነቷን ከቀይ ባህር ወዲህ ከወደቧ ወዲህ ማንም የነካት ቢከላል መልሳ ኢትዮጵያነት አንድ ናት፣ አትነካም። መግራይ መሐመድም እነ ጉዲትም ትናንትና አይሰባም ሞክሮ ነበር፣ አልተሳካ። ትግሎችም አይሳካላቸውም። አሁንም አንድነት በጸሎት በፍቅር ካለን ነገ እግዚአብሔር የሚሳነው ነገር የለም። ነገ ልናይ እንችላለን። እምቢ ያልን ደግሞ ቀጥቅጥ ምድራዊተው ለሀጥ ነው ይለዋለሁ። እና አሁንም ጸሎት ነው። ያለ ጸሎት ደግሞ ባህታውያን የሉም አሉ ገሮቼ አሉ እኮ በረሃው አሉ በየገዳማቱ አሉ፣ ጎረጎርም አሉ፣ ግሸንም አሉ፣ ደብረ ሊባኖስም አሉ፣ በየገዳማቱ አሉ። እንዳይወጡ አይቀበላቸውም። ግን የእነሱ ጸሎት ይዟል። የአባቶች ደግሞ ቃል ኪዳን የኢትዮጵያ ቃል ኪዳን ይዟታል እንጂ እኛስ በአሁኑ ሰዓትስ እንደ ኃጢአታችን እንደነዳታ መሬት ተከፍታ በዋጣችን በወደን እንደ ሰባት ካት እንደ ሶዶም ገሞራ ተቃጥለን በሞት ነበረ በኃጢአታችን። ግን ካህሊ ነው፣ ይቅር ባይ ነው፣ ማሪ ነው። ታገሱ እያለ እኮ ነው። ንስሐ ግቡ ታገሱ እያለ ነው እንጂ እሱ እኮ ትዕግስተኛ ሆኖ ነው እንጂ እንደ ሰው እንደ ፍጡራን ቢሆን እንደ ትግሬ እንደ ኦሮሞ እንደዚህ ቢያደርግ እኮ አንድ ቀን ልም አድርጎ ነበር። በማን ያለ ነው? በእግዚአብሔር ቸርነት በአባቶች ጸሎት በድንግል ማርያም አማላጅነት አለን። ሃይማኖትም ያለ ወላዲተ አምላክ ያለ ተዋህዶ ያለ ወላዲተ አምላክ ዓለም አይደለም መንግሥተ ሰማያት አትከፈትም።
30 ቋንቋ ቢያበዛ ጥበብ ቢያበዛ በአየር ቢበር በመኪና ቢሽከረከር ሚሳኤል ቢገዛ ምንም ይገዛ ምንም አይደለም። ተዋህዷችን ናት የኛ። ያለ ተዋህዶ መዳን የለምና እስተይ ድረስ ነው። ይህንን አሁንም ወደኋላ ምለው ነገር የለኝም። ቢሰማ ይስማ፣ ሰሚ ለዘቦ ጆሮ ይስማ ነው። እናንተም የነገርኳችሁ ነው። ቀደም ይዘን መተን ወደ እናንተ ያሳየናችሁ ቪዲዮ ኖሮ ስንሰነባበት ተመልሰህ ና የምጨምርልህ የምነግርህ ነገር ደግሞ አለ ሌላም አለኝ ብለው ነበር። እኛ ዘንግተን ትተን ሐሳባችንን ቀይረን ወደ ገዳመ ጎረጎር አድርገን ነበር። ታዲያ ሳናስበው በዚያ ስፍራ ላይ ተገኝተን ይህን ቃልን ያስተላለፉልን ተመልሰህ ና ላልሰሙት ይህንን አድርስ ብለው ነግረውኝ ነበር። እየሰማችሁ ነው። በደንብ ተረድታችሁታል። እስካሁን ያያችሁትን ቪዲዮ ከአንደበታቸው የሚወጣውን በደንብ ሰምታችኋል። ለእናንተ ነው። ይህንን ደግሞ የሚነግሩት ለእናንተ ነው። የዚህ ቪዲዮ ትልቁ ሐሳብ ራሱ ያለው እዚች ጋር ነው። በደንብ አጽንኦት ሰጥታችሁን እንድትሰሙ ስለፈለግኩ ነው። ስለዚህ በደንብ አድምጧል። ቀደም ብያለሁ፣ ፈቀደ ትመጣለህ። ያልሰሙትን አንጣቸው አላልኩም? እንዲያው እንዳንተ እየተረዱ ሄዱ። ሌላ የለኝም። አሁንም ያላችሁ እየተረዳችሁ እኮ ነው። እንደው ዝም ብሎ ፖለቲካ እንዲህ ነው በእንዲህ ያለ አባት እኔ ገና ነኝ። አሁን እኮ በገንዘብ ተገዝቶ እንዲህ ለማስገደል ይመጣል። በገንዘብ ተገዝቶ እኔን ለማስገደል ግን ማለት አይዞህ። አባቶቻችን ራሳቸውን የሚጠብቁበት ትልቅ አስማት አላቸው። አዎ ድግምት አስማት ሲባል የሚያስደነግጡ ነገሮች አሉ አይደል? ግን ምን ማለት እንደሆነ አስማት ምን ማለት እንደሆነ ድግምት በደንብ ጠይቀን ማናችንም አናውቅ። ደጋግሞ መጸለይ እንደሆነ ድግምት የሚባለው፣ አስማት የምንለው ደግሞ ህቡ የተባለ ወይ ስውር ወይ ድብቅ የተባለ የእግዚአብሔርን ስም ደጋግሞ መጥራት እንደሆነ ወይ ደግሞ የእግዚአብሔር ስም እንደሆነ ማንኛችንም አናውቅ። ስለዚህ እኛ አባት አደጋ እንኳን ቢደርስ በገንዘብ ተገዝቶ የሚመጣ ሰው እንኳን ቢኖር የእግዚአብሔርን ስም በመጥራት ደጋግሞ እንደሚተርፉ አይዞህ፣ ተረጋጋ፣ ምንም አትሆንም ተብለው ሁሉ ቃል ተገብቶላቸዋል። ተገዝቶ እኔን ለማስገደል ይመጣል። በገንዘብ ተገዝቶ እኔን ለማስገደል ግን ማለት አይዞህ እንጂ አሁን ዛሬ የገንዘብ ነው። በገንዘብ እንደማን ነው ቃል ለማስገደል ይመጣኛል። እዚያ ካልጠበቀኝ ሰው አይጠብቀኝም። እና ሰውም ደግሞ ክቡር ነው። አጠረተው አይናቅም። ንግበር ሰብአ በአርአያነ ብሎ በሥላሴ አምሳል ነው። እድላችን እኮ የተባረከ ነው። ክርስቶስ ተብሎኛ ክርስቲያን መሰኘት ከመላእክት በልጠን የመላእክት ብልጫ ምን ነው? ኢየሩሳሌም ከመላእክት በላይ ነው ቦታቸው። ኢየሩሳሌም የእነሱ ቦታ ነው። ኋላሳ የሰው ልጅ ከመላእክት በላይ አለ እንዴ ቦታችን? ኢየሩሳሌም አለችም እንዴ? ኩሬ ጣላት በትዕቢት የወደቀ ዲያብሎስ የሷ ነበረችም። በእሱ ፈንታ እኮ ነው የተፈጠርነው። አዲያ እሱ እኮ ነው ዛሬ እነሱም አይገቡባት እኔም አልገባባት። እሱ ተዋቃ ተማታ እያለ የሚያደርግ ዲያብሎስ ነው። ዲያብሎስ እሳ እንደምን ያለ ነው? እሱን አባቶቻችን አሸንፈውታል። አሁን እንግዲህ እኒህ መነኩሴ ናቸው። አሁን ዛሬ ምን አለ? ትንቢቱን እየተፈጸመባቸው የዱር አራዊቶች ወደ ከተማ ይገባሉ። የዱር አራዊት ከተማ ይገባሉ አለ። የዛ ጊዜ ምንኩስና ጸሎትን ትተው ብር ይላሉ አለ። አባቶች እየጾሙ እየጸለዩ እየሰገዱ እያለቀሱ ነው። መሳሪያ እኮ አይደለም ኢትዮጵያን ይጠብቃል፣ የፈረንጅ አይደለም። የአባቶ ጸሎት ይጠብቃል። አሁን ጸሎቱም የለ፣ በገዳምም ሰላም የለ፣ ፍቅር የለ፣ በቤተሰብ ፍቅር የለ፣ በባልና ሚስት ፍቅር የለ፣ በወንድማ ፍቅር የለ። አዲያ ያለ ፍቅር እንደ ጌታ ኢየሱስ ክርስቶስ እንዴት ሆነ? ፍቅር የለንም እኮ ምንም የለ፣ እምነትም የለን። እምነታችን ጎሏል። አሁን ቤተክርስቲያን እንሄዳለን። አሁን እናንተ ደብረ አሮል ልትሄዱ ነው፣ ነገር ጎረጎል ልትሄዱ ነው። የእነዚህን ታሪክ ነው እንጂ እናንተ የምታዋት በስጋና በአፍቻ ነው የምትሄዱ እንጂ ነፍሳችሁ የለችው። እግራችሁና አፋችሁ ይሄዳል፣ አይናችሁ ያያል፣ ልቦናችሁ ግን የለም። ከዚያች አብራት ሄደ ተወስዳል፣ ተሰርቃለች። ዛሬ ምን አለ ቤተ ክርስቲያን በቆርቆሮ ቤት አብየን ትላለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አዝኔ ዘይረዩ በጻለ ሰረከበ መኑሃ ቤ ኩሉ ዓለም ብርሃን አለ። በአፋችን እንጂ በልቦናችን የለም። ዝማሬውንም
ሳታቱንም ስባተ ፍቅሩንም ኪዳኑንም በአፋችን ነው በልቦናችን አናደርገውም። ለምን ልቦናችን ወደ ሌላ ነው። አፋችን ቢናገር ልቦናችን ወደ ጠቡ፣ ወደ ገንዘቡ፣ ወደ ሌላው ነው ሄደው። ልቦናችን የለችም ነው። ስለዚህ ልቦናችን መልስልን ነው፣ ሌላ የለም። እና ኢትዮጵያም አጠፋም፣ አማራም አይጠፋም። ዛሬ የምንንገላታው ግን የራሳችን ኃጢአት በደላችን። በገዳም ሰላም የለም፣ በቤተ ክርስቲያን ሰላም የለም። ምንም ይሄን ምን ታውቁታላችሁ? ሃይማኖታችን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀብታም በሆኑ ሰዎች በገንዘብ የተገዛች እስኪመስል ድረስም ደርሰናል። ማንኛችንን በተማርነው ትምህርት ውስጥ በትክክለኛው መንገድ ተፈትነን አልፈን ቤተ ክርስቲያን የገባ ነው። ይሄ ነገር እንኳን እሳቸው ጋር ደርሶ እንደ ትንቢት ቀድመው ተነግሯቸው ማየታቸው እጅግ የሚደንቅ ነው። ማን ነው አዲስ አበባ ላይ መጥቶ ያለ ጉቦ ያለ 100,000 ብር የሚቀጠረው? አሁን ዛሬ አዲስ አበባ በቤተ ክህነት አሁን አለ አንድ የተማረ ሊቅ ሆኖ ቢኤልሳ 100,000 ብር አንተና ግባ ነው እንጂ በትምህርቱ ግባ እንባላለን። ይህ ገንዘብ ዛሬ ሰው ገንዘብ አፈቀረ ምን ዋጋ አለው? ዝሙት፣ ውሸት፣ የገንዘብ ፍቅር አደረበት፣ ጸሎቱ ከንቱ ነው። ይህ ስለሆነ ነው እንግዲህ ጸሎቱ ከንቱ የሆነው። በአፋችን ብቻ እንጸልያለን፣ በቆርቆሮ እንጮኻለን። አቤት ልብ ይችናት እግዚአብሔር ይመለከት ይችን ነው እንጂ በአፎሙ ይድሩ ይረግሙ በልቦሙ። እንግዲህ በአፉማ ጴጥሮስ ክርስቶስ አልነበር፣ በልቡ አልካደው። አንድ ጴጥሮስ አባቶቻችን ንስሐ እየገቡ ነው። እነ ዳዊት ሁሉ ቢሉም ብዙ ኃጢአት ሰርተዋል። ኃጢአት ያለ ድንግል ማርያም በቀር ለጥቁ ኃጢአት ሰርተዋል። ንስሐ እየገባ ነው ምሕረትን ያገኙ። ዛሬ ንስሐ የሚገባ ነን። ስለ ኃጢአታችን እኮ እንደ ካባ አጥልቀ ነው እንደ ቀሚስ እየተንጎዳደ ኃጢአታችን አሁን ዛሬ ከራሳችን በላይ ነው። ሰባት ካት እኮ በነባህ ያጠፉት ኃጢአታቸው ከራሳቸው በላይ ሆነ በኋላ ነው የራሳቸው ኃጢአት ባህር ነው ያጠፋቸው። አሁንም ኃጢአታችን እስከሚያጠፋን ታግሷል። ተመለሱ፣ ልብ ይስጣችሁ፣ ተመለሱ እያለ ነው። ማን ይመለስ? ሁሉም በስልጣኑ ይመካል። ሁሉም እርስ በርሱ እያየ ነው። ከዚህ መከራ ግን ያወጣን ነው። ሌላ መላችሁ ሀብታምም ቢባል ንጉሥም በሰላም ነው እንጂ ሰላም ካልሆነ እንዲ የተነገረኝ ነው። መንገድ ትዘጋለች ብሎኛል። በቀን ጠፋ። ተመልከት ያቋረጥ አሁን ዛሬ መንገድ ተዘጋ። ውለ ለመግባት ተመልሰህ ቤት ለመግባት አላስቸገረህም? አንተ ተሰማርተህ ገበሬ እኮ አርሶ እኮ ወደ ቤቱ መግባት እኮ ተቸገረ። ይህን ሁሉ መንገድ ይዘጋል፣ የችግር ይሆናል የሚለው ሁሉ ደረሰ። እመሙም ይኸው ነው። እንትና ቢለው ጥቁር ባህል ተቀራየል ቤት ዋጋ የለውም። ለሚመጣብን በሽታ ትክክለኛው መድኃኒት ይህ ነው፣ እሱም ጥሩ ጸበል ነው ብለው አስቀምጠዋል። በጸበል ዙሪያ በሌላ በረሃ ግብር በደንብ እመጣበታለሁ። ግን እንዴት እንደምንጠመቅ እንዴት መጠጣት እንዳለብን እንኳን ግልጽ በሆነ አማርኛ ነው የነገሩን። ተረድታችሁታል? ለዚህም ያለ ጠበል ሌላ መድኃኒት የለም ነው። ለህመሙ ጠበሊቱንም በንጽህና ነው። ሴትም ከወንድም ጋር ተለያይቶ ተራርቆ እንጂ እንደዝዋለ ምግብ ተለይቶ ንጹህ ጠበል ነው። ለመጣው በሽታም ይሄ ነው መድኃኒቱ። የተነገረኝ ይሄ ነው። እዚህ የተረፈ ማውቀው ነገር የለም። ዶክተርም ስም ያወጣል እንጂ እንዲያው ገንዘብ መማጠጥ ነው እንጂ እንኳን ዶክተር ወስዶ ጠንቋይ ያውቅ ነበር። ዛሬ ሳያድን ይህ ያህል ብር አንጣ። በብር ብዛት ነው እንደ ነፍስ ምትድነው? አድነው የሚያድናት እግዚአብሔር ነው። እና ስለዚህ ነው የደከማችሁበት ሌላ አይደለም። እስቲ ጥቂት ተስፋ ብናገኝ ለተቸገረው ዓለም ኢትዮጵያ እኳ ብቻ አይደለም፣ ዓለም እኮ ናት በሙሉ እንዲህ የምትለው ዓለም እኮ ነው። ባህዳችሁ በቆ ሰላም የለም። ወስኖ ነበረ ኢትዮጵያ በአባቶቻችን ጸሎት ሰላም ሁና እንዲሁ ምን የለ ጦርነትም ቢሆን ሀወር በላይ ጦርነት የለ። እዚያ ላይ የተሸነፈው ተገዥ ሆኖ ነበር። ዛሬ 5 ዓመት ሙሉ ኢትዮጵያ ላይ በጦርነት ያለ ጸሎት የለማ፣ የሚያርግ የለማ። አሁን ትንሽ የምጠባበቃቸው 3 ነገር ሄደዋል ፈጣሪ ፊት። ኦሮሞም ይሁን ትግሬ ይሁን አማራ ይሁን በግፍ የወደቁ ደም የነሱ ሄዷል። እነሱ ፍትህ ለማገኘት ነው የምመለከተው። እነሱ ሄደዋል።
በእነዚህ በግፍ ያሉት ሕማሞች ክርስቶስ ወደ ዓለም ምንም ፍት ይሰጥ ይሆን እያልኩ እሷን የምጠባበቀው። የቀረው ሁሉ በቆርቆሮ ቢጮ ከንተና ቢጮ አላደረገም፣ ከንቱ ልፋት። የእነዚህ ግን ሄዷል። ብዙ ንጹሐን ብዙ ኦርቶዶክሳውያን ስማቸውን እንኳን በቅጥ ለይተን የማናውቃቸው ሰዎች በግፍ ተገድለው በእግዚአብሔር ፊት በደንብ እየጮኸ ነው። ስለዚህ እነዚህ ሰዎች ሰማዕት ሆነው መሞታቸው እኛ ሰማዕት ሆነ ብለን ልንል እንችላለን እንጂ ይህ ደም ሁል ጊዜ ይቃትታል ስለ ንጹሐን፣ አሁንም ዛሬም እየሞቱ ነው ይላሉ አባታችን ባህታዊ። እስኪ ጨርሰን እንስማው። በኦሮሞ በትግሬም በአማራ በግፍ እንዲያው የሞቱ አሉ። ደም ዛሬም ያላቆማል። እነዚያ ደም ፈጣሪ ፊት ሄዷል። እነዚያን እንግዲህ የእነዚያን ክስና ጩኸት እንግዲህ መፍትሄ ለማገኘት ያችን ነው የምመለከተው እና እግዚአብሔር ቅርብ ነው። አሁንም ኢትዮጵያ አጠፋም። አሁንም ልንገራችሁ፣ ሃይማኖትም ተዋህዶናል። ጴንጤው ጆባውን ተናቢለው ለገንዘብ ነው የለውም። ይህን ሁላ ቢነገር ሃይማኖት ሆነ ይሄ ነው ይሄ ነው ይለኝ ነበር። ያለ ተዋህዶ ያለ ድንግል ማርያም ብቻ ሁለቱን ነው። ድንግል ማርያም ያለ ተዋህዶ የለም ነው። ሌላማ ጴንጤው ጆባው ቢለኝማ አብሬ አቀላቀየ ልክ ነበር ምለው። ይሄን አልተነገረኝም። ሃይማኖት ቀጥ አያት ትምህርተ መስቀል ብቻ አድርጎ ቀጥ ይቻትልኝ ተዋህዶ ይቻት አጀ የበለ የለም ነው እና ይሄንን ይዘን ለመሄድ እናንተም ልቦና እንደው አይተናል ማለት አለ። የኔ መልካይታቸው እኔ እኮ አፈር ነኝ። እንዲህ ያለ አባት አይተን መጣ። እንዲህ ያለ ታሪክ አባት አንጋፋ አባት። እኔ እኮ አባት አይደለሁም። ነገ አፈር እኮ ነኝ። እንዲህ የበላ መልሃያ ይቤተ ድንጋይ ናያ። እስቲ የተማረ ሰው እስቲ ደግሞ ድንጋዩን ላናግርና ልሞከር ሆነው ነው እንጂ እስቲ ድንጋዩን ላናግርና ደግሞ እስቲ ልሞክር ብሎ ነው እንጂ ለጥቆ መመር ነው። ዛሬ ተው ነው እንኳን ለእስላሞቹ ያውቁታል። ካሊማ እያሉ መሪማ አላህን ተወልደዋለች እያሉ ያውቃሉ እኮ ክታባቸው አለ። አዲያ ያነባሉ። ተግባር የላቸው። ምግባርን ከሃይማኖት ጋር አስተባብሮ የያዘ ነው ይላል መንግሥተ ሰማያት ይመራ። ምግባር ከሃይማኖት ነው አለ። ምግባርማ እስላሞች ሳላቸዋል። የተራበ ያበላሉ፣ የተጠማ ያጠጣሉ፣ አላህ ይላሉ፣ ይጾማሉ አለ። አልተጠመቁም አይድኑም አለ። መጠመቁማ ክርስቲያኖች ተጠምቀ ምግባር የላቸውም አለ። ወንድማቸው እየተራበ እየተጠማ ምግባር የላቸው። ሃይማኖትን ከምግባር አስተባብሮ የያዘ ነው እንጂ እንዲሁ ሃይማኖት አለ ብሎ አይደለም። ሃይማኖትማ ሁሉ አሁን ዛሬ አለ፣ ካህናት ሁሉም አለ። እንዲሁ እንግዲህ ሃይማኖት ያንን ይለዋል። ምግባር ማለት ጥሩ ስራ አስተባብሮ ሁሉንም አድርጎ የያዘ ነው። የተቀረ እንደው ይህን ሃይማኖት አለኝ ብሎ አይድንም። ጴንጤውም እንደሚሉ ምንም የለውም። ያለ ተዋህዶ ሃይማኖት ምግባርን ከሃይማኖት ጋር ጠብቆ የያዘ ግን መንግሥተ ሰማያት ናት። ስለዚህ ነው እንግዲህ ምስክርነት የምሰጠው እንጂ ኧረ ሞቶ ማን ነው? ዘመዶቻችን ሞተዋል፣ ንጉሡም ሞተዋል። ሞቶ መጥቶ በዛሬው ሰዓት ያስተማረ ማን ነው የሚል ይሆናል። ልክ ነው፣ እውነታቸውን ይገባቸዋል። አላዩማ። እኔ ግን ይኸው እያየው ነው። ሲኦል ገባው፣ ሁሉንም አሳየኝ፣ እናገራለሁ። ቢያምን ይመለስ፣ ባያምን አላስገድደው። ራሱ ኃጢአት ያስገድደዋል፣ ይወስደዋል። እና ስለዚህ ለንስሐ ሞት እንድንበቃ እባክህ ፈጣሪ ነው የምለው የለኝም። ይህን ሀብት የምበላው የምጠጣው አልለውም። ጌታዬ ዓለምን ሰላም አድርግልኝ። የሰው ልጅ አንተ ፈጥረሃል። ስትፈጥረን አዳም ስትፈጥር ፈጥረህናል። አዳም እንደሚያበላሽ፣ አዳም እንደሚከዳህ፣ አዳም እንደሚወርቅ ታውቃለህ። እሱን የወጣ ነው። እሱን ስትፈጥር ሙላችን የፈጠርከን ኃጢአት እንደምንሰራ ታውቃለህ። እያወቅን የፈጠርከንና ደግሞ አንተ ደግሞ ፈጥረህ ደግሞ እንዳትጥለን እባክህ ምሕረት ስጠን፣ ልቦና ስጠን ነው፣ ሌላ የለም። አለ እኮ ደግሞ እኮ እንዳልተፈጠርኩ ማድረግ ይችላል ቃሉ። አታልፍማ፣ አድኖናል። ምሕረት ራሱም ተሰውቶልናል። ክቡር ደሜን ቅዱስ ነዋቤ ቅረቡ አቤ ንተሎ ሸማቸው የከበረ ላቃላችሁ እያለ ነው። በቀኝ ቢያሰሩ በግራ ቢያጸሩ መገናኛው ኮሩ አለ። ወዲያ ቢሉ ሳታቱን ስባተ ፍቅሩን ኪዳኑ ሁሉ ከበሮ ሁሉ ቤደ ነው። ማናት? ያቸው አንዲት ሃይማኖት ናት። የአባቶቻችን አምላክ እነ አብርሃም እነ ይስሐቅ የአባቶች የነቢያት ሐዋርያት አምላክ። ሐዋርያት ሄዱ ምን ያላቸው? ሄዱ ስበኩን አላቸው። አስተምሩ፣ ዓለም ብርሃን ሁኑ፣ ሙታንሱ ለምጻንሱ። ግን ወደ መከራ ነው የላኳችሁ።
ይህ ዓለም ገንዘባቸውን የልፋታቸውን ይህ ዓለም እንደሚሰጠው አይደለም። ሰጣችሁ ኃላፊ ነው፣ የማታልፈው መንግሥተ ሰማያት ነው። አዳ እናንተን የሰማ ያዳመጠ የዕለት ምግባቸውን ገብታችሁ ባርኩላቸው፣ እናንተን በሉ የዕለት ምግባቸው ነው። ለብር ፎቅ ስሩ፣ ብር ለምኑ ብሏል። አንድነቴን፣ ሦስትነቴን፣ ሙላት ስፋቴን፣ ቸርነቴን ብሎ ነው የላካቸው። ይሄን ነው። ይህንን ትተው ነው ዛሬ ጳጳሱ እንደገና ዘወር ብሎ በገዳም የነበረ እንደገና በከተማ ላይ የሚታየው። ይህ ትንቢቱ ይፈጸም ዘንድ ነው፣ የእሱ ቃል ነው። ሰው መቼም አሁን ይህ ሲመነን እንግዲህ ምና ነው በገዳም ጠቷ እያቸው እየቆፈረ ያችን አርጎ ሌሊትም ማለትም ከስቅለቱን ሞቱን ትንሣኤውን እያደረገ እያለቀሰ እየሰገደ ይቺ ምስክሩ ናት፣ አስኬሞ ምስክሩ ናት። የማነው ክርስቶስ መከራ የተቀበለባት መነኩሴ ይህንን እያሰበ ነው የሚሰግደው። እልፍ እልፍ በቀን እልፍ እነ ተክለ ሃይማኖት፣ እነ ሳሙኤል፣ ርዕሰ መነኮሳት፣ እነ እንጦስ፣ እነ መቃርስ፣ ርዕሰ ፋታውያን ስቅላቱን ሞቱን እያሰቡ ነው ያሉት። እና ዛሬ ደግሞ ትንቢቱ ይፈጸም ዘንድ ነው። ድንቅ ነው፣ የእሱ ቃል ነው። ሰማይ ምድር ያልፋል ቃል አያልፍም አለ። የዱር አውሬዎች ከተማ ይገባሉ አለ። ያ እንዳይሻል አውሬ የተባሉት እንደሚያህል ናቸው ከተማ ይሄዳሉ። ያን ትንቢት ለመፈጸም ነው። አንዱ ምን አሏል? የጥምቀት ይወቃል ኋላ ተሸካሚው እስቲ ያንን አንጡት ዛሬ ሲወቃው አለው ብሏል። መጡ አንተ ዛሬ እንዴት ሰራ እንዴት ጥምቀት ነው ዛሬ እንዴት ወቃለሁ? መጽሐፉን አላነበቡትም ብሏል። እንግዲህ አንብቤው አይደል ብሏል። አላነበቡትም ማለት አንብቤው እኮ ነው አንተን ያስመጣው አለ። አይ ቢያነቡት ስኖሩ ይረዱ ነበር። በስምንተኛው ስራ ያደረጉታል ብሎ እኔ ልጀምረው ብዬ ነው አለ። እኔ ልጀምረው ብዬ ነው ብሏል ያ ገበሬው። እና አሁንም ይህ ትንቢቱ ይፈጸም ነው። ዛሬ ምን አለ? እስከ ማኅፀኑ የጸና ይድናል አለው። ሁሉ ይሆናል እስከ ማኅፀኑ የደና የጸና ይድናል ብሏል። እንግዲህ ምንድንበትን ወደ መንግሥተ ሰማያትን ያችን ሁሉ ነገር ሲኦልም ነገርኳቸው። የተረፈ ሌላ ምስክርነት ምን ያስፈልጋቸዋል? በዓይኔ ካላየሁት በዓይናቸው ሳያዩ ነው እኮ ያመኑት አባቶች። በቃሉ እኮ ነው ያመኑት። በመጽሐፍ እኮ ነው በነቢያትና በሐዋርያት ቃል እኮ ነው ያመኑት። እና ዓይኔ ሄጄ እያየሁ ከዚያ ገብቼ ያን ሁሉ አድርጎ ስነግረው ካልሰማህ አላወቀ አላስገድደውማ። በዓይነ ከማየት አሁን እናንተ ታይተናል። ሲሆን አላየኋትም ማለት እናንተን አላየኋችሁ ነው። ገነትን አላየኋትም ማለት እናንተን እያየኋችሁ አላየኋት ማለት ሐሰት አይደለም እንዴ? እና ስለዚህ ነው እንግዲህ ይህንን ሁሉ አይዛችሁ እናንተም ተምራችሁ ሕዝብ አስተምሩበት። ያይ ቀደም የነገርኩ እመንበት ባታምን ራሱ ቃሉ ይከሳል። አሁንም ይሄ መጡ ይሄ ነው ብለው ቢሉ በይ ቃል ካልጸኑ እኔን ማየት አይደለም ቃሉን ይዛቸው ቢሆኑ ታምኖ እመኑበት፣ ባታምኑ ተውት። ከእግዚአብሔር እጅ የሚያመልጥ የለም። የሚያመልጣል እንዴ? እግዚአብሔር እጅ እንዲያው የሚያመልጥ ይሆን? ስንት ንግሥታት ነበር፣ ስንት ኃያላን ነበር፣ ስንት ነበሩ፣ ስንት ባለጸጋ ስንት ነበሩ። ፈረንጁ ነው መስቦቡ፣ እንግሊዙ ነው ጀርመኑ። ከማን ነው እግዚአብሔር እጅ የሚያመልጥ? ሁሉም እኮ ሥጋ ለበሰ ዋዳ መሬት አንተ ውስጥ ገባ አላለውም እንዴ? ይህች መሬት የሚያመልጠው ማለት እግዚአብሔር እጅ የሚያመልጠው አለ እንዴ? እና ይህን ነው ሳላችሁ በሕይወታችሁ ሳለ ንስሐ ግቡ ብሏል። ለንስሐ ሞት ያብቃን ወገኖች። የደከማችሁበት ሀገር ለቀያችሁበት እኔ ቤት ዳዊት ቤት የመጣችሁት አሁን ልክ ነው። መስበርስም ጠጡ አላጣችሁም። ለመንሸርሸር ውጭ የተሩ ነበር። ምን ያደርጋቸዋል? የኢትዮጵያን ቅድስት አገር አሁንም ኢትዮጵያ ቅድስት አገር ናት። ከፍጥረታትም አዳም ይበልጣል። ከፍጥረታት አዳም በብለጥ በስሙ እንኳን እሱ ክርስቶስ ብሎ እኛ ክርስቲያን መሰኛል አይደለም እንዴ? እኛ እሱ ብርሃን ሆኖ የብርሃን ልጆች መባል፣ የእግዚአብሔር ቤተሰቦች፣ የድንግል ማርያም፣ የአስራት፣ የበኩር፣ የቃል ኪዳን ልጆች መባል አይበቃን? ምዕራፍ ሀይ ላይ ቁጥር ሀይ ነው። ኢሳይያስ፣ ኤርምያስ፣ ሶፎንያስ፣ ዳዊት መዝሙር ሀይ ላይ አንቀጽ ቀኑ አስተምረንም እንዴ? ሌትና ማለቱ አስተምረንም፣ ክረምትና በጋ አስተምረንም፣ ዘመኑ አስተምረንም ያስተምረን ነበር። ግን አስተዋይ ልቦና የለን። ግልጽ አድርጌ ነገራችሁ እና አስተዋይ ልቦና ስጠን ማለት አለብን። አሁን በእሱ ቀርጣችሁታል። ግን እናንተ ላይ በተባለው የማን ሀይና እናንተ ልብ ማን ይበልጥ ነበር? እናንተ ያን ያነጻችሁ ይህን ሰው ነው ያነጸው። ዛሬ ግን ሰው ያነጸ አሁን ይሄ በዋሽን ብቀት ለቅምቅም አርጎ ይዟል። እናንተ ግን ጆሯችሁ አይናችኋል። አሁን ልፍ ስትሉ ትረስቷላችሁ።
ይህንሳ አስተዋይ ልቦና ስጠኝ። ዋናው ማን ነው? ፈርሃ እግዚአብሔር ነው። ሁሉ ከዛ ፈርሃ ዛሬ እኮ እግዚአብሔርን አልፈራ ነው፣ ተደፋፍረነዋል። እኛ እንበልጣለን ምን እያለ ነው። እና አሁንም እግዚአብሔር ሁሉን የያዘ እግዚአብሔር እጅም የሚያመልጥ የለም። ለዚህ ሁሉ ቅድም ነግሬያችኋለሁ። ሰማይ ምድርም የፈጠረ እመቤታችን ላይ ነው። እሷን መሰረት አድርጎ ነው ደግሞ ዓለምን ሊያደን፣ እሷን ደግሞ መቅደስ አድርጎ ነው መጥቶ ዓለምን ያዳን ነፃ ያወጣን። እመቤታችን የሁሉም ናት። ያለ እመቤታችን ገብረ ማርያም ወልደ ማርያም ተብሎ የሚጠራ በማን ነው? ወልደ ማርያም ገብረ ማርያም ተብሎ ተጠራ። እሱ እንኳን የሰማያዊ አምላክ ምን ተባለ? እመቤታችን አለ ወልደ ማን አለች? ወልደ ማርያም ተባለች። ወልደ ማርያም በልጆት የብርሃን እናት የሕይወት እናት ተብላ እነ ባርያቆስ እነ ቅዱስ ኤፍሬም እነ ያሬድ ሁሉ ቢያመሰግን እሷን ነው። ብርሃንንስ አየን፣ ሰማይ ላይ ፀሐይን፣ ጨረቃን ብርሃንንስ አየን። ከአንቺ የሚወለደውን ያን ብርሃን ግን አይተን አናውቅም ነበር። እውነተኛ ብርሃን ግን አየንም ተሰጠንም። እኔ ብዙ መምህራኖችን አይቻለሁኝ ስለ እመቤታችን ሲገልጹና እንዲህ የጣፈጠ አንደበት ማየት በእውነት በጣም ነው የገረመኝ። አሁን አዲስ አበባ ላይ በደንብ እየተነጋገርንበት ያለነው ነገር አለ፣ ወቅታዊ የሆነ ነገር። እንግዲህ ይሄ የተቀረጸው የዛሬ 3 ወር ምናምን ወደኋላ ነው። ግን ልክ እንደ ትንቢት እንዳልኳችሁ ከበሯችን ምን ላይ እየሆነ እንደሆነ ምን ላይ እንዳለ በደንብ ግልጽ አድርገው ይነግሩናል። እና ምኑን አውቃችሁት? እንግዲህ አባ አዳነ ምዕመን ናቸው። በዚህ ልክ ተገልጾላቸው እየተነገረን ስለሆነ ብንሰማ መልካም ነው። የሚሉትን በደንብ እንስማ። አንቲን ኩሉ ዓለም ብርሃን ዘበተ ሰማያት ልለው ንግረከ ለይነጽር ፈራ ራዩ እጸመላለን ዓለም ብርሃን ዘበተ ሃይመሮ ለይጉለ ይገበሩ አላት። አምን አለ። ከዚህ በፊት ግን ጨለማም ነበረ። ጨለማም እናያለን፣ ብርሃንም እናያለን። የፀሐይና የጨረቃን እንጂ አንቺ የወጣውን ብርሃን አይተን አናውቅ ነበር። አንቺ ተወልደሽ አወለድሽ በኋላ እውነት ብርሃን አየን። አይደለም እንዴ? የማይጠልቅ የማይሰወር ዘመን የማይሽረው ዘመን የማይለውጠው ብርሃን ማን? እሷ ላይ የተገኘችው እና ባርያቆስ እና ቅዱስ ኤፍሬም ያመሰግኗል። ቅዱስ ያሬድ በአራራይ በእዝል በግዝ ሃሌሉያ እያለ ከልጇ ጋር እያዋሃደ ያልጋል። ዛሬ ምን አለ? ዛሬ ደፍተራ ተባለ። ዛሬ ግን የስጋ መታያ መዝለያ ከበሮ ምንድን ነው? ስቅላቱ ግርፋቱ ይሄ እኮ ነው። ይህን አስተውሎ ይላልና እግዚአብሔር ልቦና ይስጠን፣ ዓለምን ሰላም ያርግልና። እግዚአብሔር እንደ አባቶቻችን አንድ እረኛ ነው። ኢትዮጵያን አንድ እረኛ ነው። 2 እረኛ ገዟታሉ ተስማምተው የአንድ ልጆች አብርሃ ጽባህ አይደሉ? በፍቅራቸው በወሪት እኮ ነው። በዚያ እንግዲህ እኮ በብሉያት እኮ ነው የነበሩት። እነሱ ተወልደው ዓለምን ሲያስጠነሩ ምን ይመጣቸዋል? የወሪቱን 10ቱን ቃላት አጥንተው በያ ሲኖሩ ዓለሚቱን 2 አድርገው ሲቀሉ ሳይጣሉ ሳይነፋፈጉ ምን ይመጣላቸዋል? ጥምቀት። ማንም አመጣው? አቡነ ሰላማ ከሳቴ ብርሃን አይደለም። ወንጌል ደግሞ ተሰበከላቸው። የጥምቀት ወንጌል ተሰበከላቸው። ተጠመቁ። ይኸው ቅድስት ሀገር ነው። አዳምን አላት ምዕራፈ ቅዱሳን አላት። እነማን? ተሳቱ ቅዱሳን ናባቴ እንዴልና ባጉባና ካላ እነ ሁሉ መጡባት። ደግሞ ምን አላት? ደግሞ ያሬድ ምን አላት? አገረ እግዚአብሔር አላት። ደብረ ሃሌሉያ አላት። ደግሞ ያሬድ እኮ ነው ደብረ ሃሌሉያ አላት። ደብር ማለት ከሁሉ መስበልጥ ነው። ተራራ ናት አለ። አየህ፣ ተራራ ሁሉ በላይ ከፍ ያለ ናት አለ። ደብረ ሃሌሉያ ናት አለ። ሃሌሉያ እግዚአብሔር የሚመሰገንባት እውነት መላእክት ሳያርፉ ሳይደክሙ ሃሌሉያ ብለው እንዳሉ ኢትዮጵያም ላይ ሃሌሉያ ናት። የእግዚአብሔር ስም እናቱ ጋር የሚጠራባት የሚመሰገንበት ታሪክ ሁሉ ያገለች የታሪክ መድበል ኢትዮጵያ ናት ይሉ ምዕራፈ ቅዱሳን አላት። መጡ ቅዱሳን። ከዚያ ደግሞ እነ ገብረ መንፈስ ቅዱስ እየመጡ ተጠራቀሙባት። በብሉያት ደግሞ ምናሉ? የሴም ልጆች ከካም ልጆች የተቀላቅለው በምኒልክ ጊዜ መጡ። 12,000 መጡ ተወልደው። ከዚያ ወደ እነዚያ ተቀላቅለው ምናሉ? እነ ተክለ ሃይማኖትን እነ ሳሙኤልን የኢትዮጵያ ንግስታቶች አልወለዱ እንዲ ተዋለዱ። እንተባለ አበሻ ቅልቅል ማለት ነው። እና እንዲች ያለችውን ሀገር ዛሬ አበላሸናል። አባቶቻችን ደማቸውን አፍሰው ላባቸውን አንጠፍጥፈው ቆራጡ ነው የነበረችውን ይዘዋት የነበረ ጥሩ ዛሬ የምንጎዳል ጉድፍ ኮሽሌ ጉጣጉጥ ቀንጠፋ ራሳችን የምናጠፋ ተወለድንበት። ልብ ይስጠን እንመለስ እንጂ ኢትዮጵያ እንዲህ አለችም
አትቀርም። ነገ ደግሞ ልደቷን እናያታለን። በነ ስስኔዎስ፣ በነ ግራኝ መሐመድ፣ በነ ወርቂት በስንት ነበረ ተሞካሪ አልነበረም እንዴ? ያም አልፎ ስለተወጋ ነው እንጂ በጊዜው ደቅ ነበረ። አሁንም ይሄም ያልፋል። ነገ ብርሃኗን ለማየት ልደቷን ለማየት አንድነቷን ለማየት እድሜ ስጠን ነው። እንደማን እንደ ስምዖን ሰማያዊ ዳላለ ጌታዬ ብሎ 250 ዘመን ተጣብቆ አልተገኘም እንዴ? ተወለደ ጊዜ ብድግ ብሎ የ30 ብሎ ታቅፎት አልገባም እንዴ? ለምን አንተ ሰው መሆን እንደሆን እንድታደርሰኛል ስለቱ ያደረሰለት። እኛም ደግሞ ስለታችን ምንድን ነው? በዓለም ዘላለም እንኖራለን ከብራለን አይደለም። የኢትዮጵያን ይችን ውስብስብ ያለች ክፍልፍል ያለችው አንድነቷን ፍቅሯን ሁሉንም አድርገህ እንድታሳየን ለማለት ጸሎት ይሄ ነው። አሁንም ጳጳሳቶቹን እኔ ምት የለኝም፣ ተኝተዋል፣ ሰንፈዋል። አብይ ምን አቅም አለው? አቅም አለው እንዴ? አንድ እኮ ነው፣ ሰው እኮ ነው፣ ፍጡር እኮ ነው። ማን ሰደደው? አዎ ጅል አባት ያሳደገው ሌባ፣ ቀማኛ፣ ወንበዴ፣ ሸርሙጣ ይሆናል። የአባሳ ቀጥቶ ያሳደገው ልጅሳ እንዴት ነዋ? ጥሩ ይሆናል። ለሀገሩ ለሃይማኖቱም ጥብቅ ይሆናል። ስድ ሄደ ሌባ ነው፣ እንዳገኘ ነው የሚሄደው። አሁንም ጳጳሶቹ አብይን ሰደዱት፣ እንደፈለግ ካደረጉት እሱ በላይ ሆነባቸው። ከጳጳስና ንጉሥ ማን ይበልጣል? ማን ይበልጣል? ጳጳስ። እግዚአብሔር ሰው ይንቃል እንዴ? ሰውን አይንቅም። ዳዊት የእሴ ልጆች አሉ። ማን መረጠ? ዳዊት። አጭር ነው፣ ቀጭን ነው። አባትየው በወርድም በቁመትም ነው መስሎት ነበር። ማን መረጠ? የበጎችን ጠባቂ ዳዊትን መርጦ ማን ቀባው? ቅባ መንግሥትን ሳሙኤል አልቀባውም እንዴ? አወዲያ 40 ዓመት አልገዛም እንዴ? እንዲህ እያደረጉ በእግዚአብሔር ነው፣ መንግሥትም በእግዚአብሔር ነው፣ ስልጣን እግዚአብሔር ነው። በራሱ ስልጣን ያለው አይሆንም፣ ዋጋም የለውም ነውና ዘመን ይጥላል፣ ዘመን ያነሳል። ሰው በዘመን አለው፣ የመንገሻውም አለው፣ የመውደቂያውም አለው። ለእግዚአብሔር ደግሞ ዘመን አይወስንም፣ ወራት አይጥልም። ዘላለም ክርስቶስ አይደለም? ዘላለም ንጉሥ አይደለም? እና ይህንን ቀርተን ሌላ እንሄድ። እግዚአብሔር ልቦና ይስጠን ነው። ሌላ መላቸው የለኝም። እግዚአብሔር ልቦና ይስጠን። ተመልሰህና የምነግርህ የምጨምርልህ ነገር ደግሞ አለ። ይህንን ወስደህ ስጣቸው። እሱን ሰምተው ተመልሰው ከአንተ ጋር የሚመጡ ካሉ መልካም እሰየው፣ አዲስ ነገር አለኝ ብለውን ይህንን ቃል አክብረው ትልልቅ ነገሮችን የሚያስፈልጉንን የሚጠቅሙንን ነገር ነግረውን ወደ እናንተ ይዘን መጣን። ድጋሜ ተገናኘን። እናንተም ሰማችሁ። ስክሮል ሳታደርጉ ኔክስት ሳታደርጉ ያያችሁ ይኸው እዚህ ላይ ደርሳችኋል። በእውነት እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብም ላይክም ሳታደርጉ የምታዩ ሰዎች ሰብስክራይብ እያደረጋችሁ ብታዩ መልካም ነው። ምክንያቱም ለሕይወታችን የሚጠቅመውን መንገድ ለማግኘት አንዱ መስመር ይሆናል ብዬ ስለማስብ ከዚህ በኋላ ያደረግናቸው የዚያን ቀን እጅግ በጣም ሌላ ምዕራፍ ሌላ አይነት ቀረጻ እንዲኖረው አድርጎናል። የሚገርማችሁ የአብርሃም ቤት ተብሎ እስኪጠራ ድረስ ተሰይሟል የእሳቸው ቤት። ማንም እንግዳ በዚያ ስፍራ ላይ ሄዶ ይበላል፣ ይጠጣል፣ ከዛም ባለፈ ያድራል። ይሄ የእሳቸው ቤት ነው። አባ ገብረ ኢየሱስ የጎሮጎሩ ቆሞስ ወይም የኔታ ብለን የምንጠራቸው ከዚህ ቀጥሎ ያወራሉ። ጥቂት ነገሮችን ይነግሩናል። የእሳቸውንም ንግግር በደንብ አድርገን እንድንሰማ አሁን ደግሞ ጋብዣችኋለሁ። ቤት ውስጥ ያለው ነገር ደስ ይላል። ድባቡ ይሄን ይመስላል። እንካችሁ በዚህ ወቅትና ችግር ተቋቁማችሁ መምጣታችሁ በጣም እንግዲህ ለህዝቡም እንግዲህ ሰምታችኋል ከአባታችን። ከዚህ በላይ ምንም ነገር የለም። የሚያጽናና ቃል ነው። ውሸት ሳይሆን በዓይናችሁ አያችሁ፣ ሞባይል ስልክ ሳይሆን ደግሞ በአካላችሁ መታችሁ አይታችኋል። ይህን እንግዲህ ለመላው ዓለምና ለሚመለከተው ህዝበ ክርስቲያን በሙሉ ታደርሱ እግዚአብሔር ፈቅዶላችሁ መጥታችኋል። ከዚህ ማን ነው እንደው ልጃችን እግዚአብሔር ባርካትና ዓመተ ማርያም እናታችን ሳህለ ማርያም ቀሲስ መላከ ሰላም እስከ ባለቤታቸው ያው አባ ወልደ ሐዋርያት የሚባሉ አባታችን ባህታዊ እንግዲህ እናታችን ሳህለ ሚካኤል እንግዲህ ዓመተ ማርያምን ወልደው ሰጥተው ለእናንተ ለዚህ ፍሬ አድርሰውናል። ቀሲስ መላከ ሰላም ደግሞ የመጽሐፍ ስማቸው ኃይለ ማርያም ነው። ባለቤታቸው ዓመተ ሚካኤል ነው። እነሱንም ለዚህ ላደረሱንን እንደው በጣም ነው የምናመሰግነው። አሁን ከአባታችን ቤት ሆነን ትልቁን ምስጋና የምናመሰግናቸው እነሱን
ለምን እነሱ የምናመሰግንበት ምክንያቱ እናንተን ወልዶ የሰጡ እነሱ ናቸው። እንግዲህ ዲያቆንን አሁን በአሁኑ ሰዓት ላይ ገዳም ገብቶ መቀረጽን ምን ማለት ክልክል ነው። ግን የእናታችን የአመተ ማርያም ደውላ እንዲህ አድርጎ ማለታቸው እናታችን ሳህለ ሚካኤል በቃ ለገዳሙ ችግር በመድረሳቸው ቀሲስ በጣም በሚያደርጉት አደራረግ ደግሞ ልጆቻቸውን ሰብስበው በማስተማር ይህን ነገር በማድረግ እዚህ አድርሰውታል። አሁን አባታችን ነግሯቸዋል። ሰው ባየው ነው የሚያምን። እሳቸው አይተው ለዚህ ትውልድ አስተምር ተብሎ ተልኳቸው መጥተዋል። ተልኳቸው ግን እናንተ የምታዩት ምንድን ነው? አይናችሁ ነገራችሁ ፈቅዶላችሁ ትናንትና ላይ ጦርነት ነበርላል ይበላል ማየት ያለባችሁ። ትናንትና ኃይለኛ ጦርነት እስከ ጋሸና ድረስ የከባድ መሳሪያ ጦር በጣም ነበር ያለው ነገር በጣም ከባድ ነበር። ከከተማችንም እንደዛው ነበር። ግን ለምን ሰው እያሰበ ማስደንገጥ አያስፈልግም ብለን ጸሎተ ማርያም በማድረጋችን ሙለተ ነቦይ ምንድነው እያልን እግዚአብሔርን ስናመለክት ሌላው ሰው እንኳን ስንነጋገር እግዚአብሔር ፈቅዶላችሁ መጣችኋል። አሁን ደግሞ ነገ በትልቅ ነገር አይታችሁ ሄዳችሁ የነገ አባታችን ካያችሁ በዚህ በለኛ ምንም የምንለው ነገር ስለማይሆን እንግዲህ ገብተው እስከወጡ ድረስ በደቂቃ ሰዓት ላይ አይታችኋል። እና ምዕራፍ ቅዱሳን ጎልጎል የተባለችው እዛ ጎልጓዳ ቦታ ቅዱሳን መሰወሪያ በመሆኗ ነው። እና ጎልጓዳ የተባለችበት እንግዲህ እየነገራችሁን እያነሰጠሩ ቀጣይ ተከዜ መጀመሪያ ተከዜ የከፍት መዝጊያ የሞፈር ማኖሪያ ሆኖ ነበር። ተከዜ ማለት አባ ኪዳነ ማርያም ባህታዊ እየዞሩ የሚያስተምሩበት የሞፈር መዝጊያው ሆኖ ማስቀመጫ ሞፈር ቀንበር ማለት እያረሱ አዛስቆቁበት ነበር። ከቤተ መቅደሱ እግዚአብሔር እስከዚህ ድረስ ነው የሚታገሰው። ታግሷቸው አባታችን ሄደው ገዳም ይሆናል ብለው እንደው የሚገርማችሁ ነገር ባይታዊ ኪዳነ ማርያም እሳቸው ጋር አብረው ሳይውሉ ሳያድሩ በጣም ነው የሚጫወቱት። ጎረጎርም አብረው ነበር የሚወርዱት። ቅድም ከወረንበት ላይ ያመጭ ነው ከቆመበት ቦታ ላይ ወይ መንፈስ ቅዱስ አብረው ተቃቅፈው ጎረጎር ማርያም ወርደዋል። የዛሬ 5 ዓመት አብረው ማለት ነውና ተያይዘው ከፍቅራቸው አንፃር ወርደዋል። ምን ይሉ ነበር? አሁን የተባላችሁትን ነገር ተከዚ ሞፈር ሲቀመጥ የነበረው ዛሬ የመንፈስ መፍለያ ሆነዋል። ደግሞ አሁን ዋሻው መድኃኔዓለም ያሏችሁ ከዚህ ወታች ከዚህ ከእናንተ ጀርባ አሁን ቀራችሁ ቁጭ ያለበት ጀርባ ላይ ነው እንግዲህ የሚቀርጸው በጀርባዎች ባንቺም ጀርባ እንደዚህ በሱ ላይ ነበርና ያ ደግሞ የፍየል መዝጊያ ፍየል ይዘጉ ገለባ ያስቀምጡበት ነበር። ገለባ ፍየል ይዘጋበት ነበርና ይሄ የኋላ ኋላ እሳቸው አባታችን አሁን ባታዊ የምንነገሯቸው ሲያስቀድሱ ቅዱሳኖችን አብሮ ያስቀድሱ ነበር። ታው እያሉ ህዝቡን እያስተማሩ አሁን ዛሬ ገዳሙነቱ ሆኖ ያው የቅዱሳን መናኸሪያ ሆኖ መነኮሳት ገብተው እያገለገሉበት ይገኛል ማለት ነው። አሁን ወደ 3ኛው ዙር ስንደርስ ደግሞ ምዕራፍ ቅዱሳን ጎረጎር ደግሞ እንዲሁ የፍየል መዝጊያ ተለያየ ነገር ቤተክርስቲያኗ ላይ ምንም የሌላት እንደነገሯቸው ነበር። ጊዜ ገቢ ለእግዚአብሔር ሲል ጊዜው ደርሶ አባቶቻችን ጸሎት እየዘከሩ እዚህ ቤት ነበር 40 ቀን ብለዋቸዋል። ቅድም ሲነግሯቸው ያው እንትን ያሏቸው እንጂ እዚህ ድፍድፉ የሚሄደው ከዚህ ዶቄቱ የሚሄደው ከዚህ ነው። ተጭኖ እየሄደ ያለው የሚደገሰው ካህናቱን የሚያመሉት አባታችን ነበሩና አሁን እኛን ከወለዱ ወዲህ እኛ ጋር ከተነጋገርን ወዲህ ዛሬ ነው እንጂ ያው እንዳ ድግስ 40 ቀን የተጠመቀ ታውታላችሁ። ቀላውን እዚህ ድፍድፉን ዶቄቱ ሳይቀር አሁን የሚለምነው በዛ ነው። ዝክሩ አሁን የዛን ይዞ አሁን የገረገራ ህዝብ ምን ያላችሁበት ወረዳ መቄት ይባላል። ገረገራ ነው ያው ስሙ የሚታወቀው በገረገራ ነው። ግን አሁንም መስከረም ማርያም፣ ሂዳር ማርያም፣ ሰኔ ማርያም እየተለመደ ዶቄቱ የሚወደው ከከተማው ነው። ራሱ ያልሻለ ነገር ስላለ ማለት ነው። ለዚህ ሁሉ ለምን ማለት አባታችን ነው። ለምን ምንላችሁ ገዳማት ለዚህ አሁን ለምላችሁ ገዳማት አቡነ ሙሴን አሁን ለምላችሁ አሁን እዚህ ዋሻው መድኃኔዓለም ጎረጎር አሮን ማለት ያው ነገር ስለምትሉበት ነው። እነዚህ ገዳማቶች በእነሱ እየተለመኑ ህዝቡን እየቆሙ ያው ሰው ይወዳቸዋል። መድኃኔዓለምንም ሲያሰሩ ቀራንዮ መድኃኔዓለምን ልክ እሑድ ሌላ ልመና ነው። ቀራንዮ መድኃኔዓለምን የሚያሰሩት አባታችን ናቸውና ከዛ አልፎ ደግሞ ለአቡነ አሮን አሁን እንጀራው ሌላው እዛው ምንም ስለሌለ ተራሳቸው ለምነው ተራሳቸው ሰው ከሚሰጣቸው ይሄንም አምርተው ሳይሆን ያቺ አመርቷትን ነው ከፍለው ሰው ሲሰጣቸው አሁን አሮን ካህናቱንና መነኮሳቱን መግቦ ሲሰጣቸው ናቸው እስካሁን ድረስ። እና ምን ለማለት ነው? ጥሩ በረከት አግኝታችኋል፣ ጥሩ ጸጋ አግኝታችኋል። እግዚአብሔር ደግሞ ይሄን ለመላው ዓለም አስተላልፋችሁ ያው ሌላ የምንላችሁ ነገር የለንም። ምዕራፍ ቅዱሳን በረከቷ ይለያችሁ። ስንቶቻችን ቤት ውስጥ ባስቀመጥነው ልብስ ነትቦ ጥለናል። ስንቶቻችን ጠግበን ከሳህን ላይ ምግብ ደፍተናል። ስንቶቻችን የተራበ ሰው ሳንመግብ አስርበናል። እኛ ግን የምንችለውን ያህል ድረስ አድርገን ምንም ሳይኖራቸው በእውነት ቤታቸው ገብቼ ስላየው የሚኖሩበትን አኗኗር ስላየው
ምንም ሳይኖራቸው ያልተቋረጠ ዝክር ግን ሁል ጊዜ አላቸው። እጅግ በጣም ነው የገረመኝ። ለተለያዩ በአካባቢው ላይ ላሉ ታላላቅ ገዳማቶች ምግብ፣ እህል ከቤታቸው ሲቋጠር ሁሉ አይተናል። ይሄ መባረክ መመረጥ ይፈልጋል። ምዕራፈ ቅዱሳን ጎረጎር ቅድስት ማርያም አንድነት ገዳም ካህን መነኮሳቶቿ መነኳኩስቱ ሊበተኑ ነው ተብሎ ምግብ ቀለብ ግዙልን ተብሎ ነበር። እዚህ ጋር እንደውም ነገር ማስተላለፍ ጥሩ ይመስለኛል። ከዛ መለሳለሁ። ግን የተሳተፋችሁ ሰዎች እጅግ በጣም ጥቂት ሰዎች ናቸው እና አሁን ድረስ ይሄንን መልእክት ገዳሟ እያስተላለፈች ነው። በዚሁ አጋጣሚ ይሄንን እስካሁን ድረስ የሰማችሁ ሰዎች እዚህ ጋር በምታዩት ስልክ ቁጥር ቀጥታ የእንታ ቆሞስ አባ ገብረ ኢየሱስን በማግኘት በዚህ ዓመት ቀለባቸውን ልንችል ይገባል፣ ወይም ደግሞ የተወሰነ ልናገዛቸው ይገባል። እኔ ይህንን መልእክት አሁን ላይ ወደ እናንተ ያስተላለፍኩት አባ አዳነ ምንም ከሌላቸው ላይ ነው ለገዳማት በአካባቢው ላሉት እህል የሚሰፍሩት። ይህንን የምትሰሙ ግን በደንብ ማድረግ የምትችሉ ሰዎች አላቸው። ስለዚህ በተቻላቸው አቅም እነዚህ ስልኮች ላይ በመደወል እኔንም የእንታ ቆሞስ አባ ገብረ ኢየሱስንም በማግኘት ገዳዋን ብታግዙ መልካም። ብቻ ግን አባ አዳነ እንዲህ አሉ፣ ስሙልኝ። የመስከረም አቦ 77 ጥቂያ እንደሆነ ድግስ ዛሬ ሂደዋል። ያሁላ ሲሆን አልተቋረጠብኝ። እግዚአብሔር ባርክኝ። ታሪክ ይዛችን ብሰሩ ጊዜ ነው። እኔ እሱ 10 4 ተያዘ። በዚያች የተነሳ ዛሬ 7 ብርጫ የማሙሽ መኪና ነው አብን ድረስ ይዞ ዛሬም ዝፉ አልተጓደለም። አሁን ወደፊት አለን እያሉ ነው። እና ይሄ ነው አበልን ጠብቀደን ማለት ታምሩ እንድታወት ዋሻው ይሄ በፈቃደኛ ነው እንጂ እኛ ምን ነው ዛሬ በጭንቀቱ ጊዜ በዚያ ሁላ 7 ቅርጫት እንጀራ ሩ ይዘካል። አዲያም ደግሞ አሉ አዲስ አበባ ሰደው ይዘክሩልን ተባለ አለ። አሁን ዝክሩ የማይጓደላል። አሁን አይ ዝክር ነው፣ ሌላ የለም። ይህም ቤቱም ደግሞ የእንግዳ ቤት ነው እንጂ እኔ ቤት አይደለም። ይህን ጨምሬ ልንገራችሁ፣ እንግዳ ነው። ማንም ይምጣ፣ ሌባውም ይምጣ፣ ምንም ይምጣ አጥሮ ሄደ እንጂ ይሄ ነው እንግዲህ ስራችን፣ ይሄ ነው፣ ሌላ የለም። እሷ ባልና ሚስት ሄደ ውና እኔ ማስተማር ነው እንጂ እኔ እሷ አይደል ቢሞላ ጉባኤ ይሄ ነው ያዘን። የገነት እነ አኖር እነ ጎረጎር እነ ሙሴ ይሄ ነው ያዘን። እንግዲህ እኛ ዶሮ እና በረከታችሁ አይለያችሁ። በሰላም እንግዲህ መጣችሁ፣ በሰላም ነው የሚያውቃችሁ። ባለፈው አንድ ሆነ ነበር የመጣኸው። ዛሬ ደግሞ ጓደኞችን በረከት አድርጋም ታለ። ቀጣይ ደግሞ አንድ መኪና ጉዞ ላችሁ መጣ አድርገን መልካም መጣ አድርገን ሀገራችን ልትተርፍ የምትችልበትን መትረፊያዋን መንገድ መድኃኒት እንደማዋጥ ነው። ከዚህ በላይ የተለየ ነገር የለም። ከገንዘብ ይልቅ ሐሳብ አይዲያ ይበልጣል ይባል የለ። ሲነግሩን የማንሰማው ይህንን እንዳታውቁ ማን አዚም አደረገባችሁ ብሎ ቃለ ወንጌል እንደተናገረው እየሰማን የምናፈስ እየተነገረን ማናዳምጥ ሰዎች ሆነናል። አባ እዚች ጋር ያለችውን ነገር ሲዘጉ ጸሎት ምን ያህል አቅም እንዳለው ነግረው ነው የጨረሱት። የመላው ዜን ተመልክቶ ደግሞ ደስተኛ ሆኖ በጸሎት አሁን ሌላኛ የምንፈልገው ነገር ምን ኢትዮጵያ በምትባለው ነገር በሚጠራው አይነት ሳይሆን በጸሎት በርተን ኢትዮጵያን ተመልሳ ለማየት የኢትዮጵያ ናት ለመስማት እግዚአብሔር ያብቃን፣ እግዚአብሔር ይጠብቅልን፣ ሰላም ያዋለ ሰላም ያሳድረን። እኔ ይሄንን ቪዲዮ ስሰራ አንድ በኩራት ልናገር የምችለው ነገር አለ። እዚህ ኩራት ውስጥ ይሄንን ቪዲዮ ያያችሁ የምታዩ ሰዎች ሁላችሁም አላችሁበት። ለምሳሌ አባታችን ይሄንን በዚህ ቋንቋ በዚህ ቃል ወደ ዓለም ግባና ሄደህ ታስተምራለህ ተብሎ ተነግሮኝ ነው ብለው ነው የነገሩ። ያንን መልእክት በትክክል የሚሰሙ ሰዎች ደግሞ አንተ ጋር ይመጣሉ፣ ይሰማሉ፣ ካንተም ትምህርቱን ይወስዳሉ፣ ይቀስማሉ፣ ይድኑበታልም ይተርፉበታልም ተብያለሁ። ያ ትንቢት እየተፈጸመ ነው አሉ። የምትሰሙም የሰማንም የሄድንም ያልሄዳችሁም ይህን ቪዲዮ የምታዩ ሰዎች ግን የዚህ በረከት ተካፋይ ስለሆንን በእውነት እግዚአብሔር የተመሰገነ ይሁን ለማለት እወዳለሁ። ቃሉን እንስማ። የተወሰኑ ይመጣሉ፣
ወደ እኔ የሚመጡ ብዙ ይመጣሉ የተናገረው ቃል የተፈጸመ ነው። ውሸት ባልኩ እና የምንለው እንግዲህ እግዚአብሔር በፈቀደ ነው የመጣችው። ይህ ነገራቸው ወደ አንተ እንልከዋለን ይመጣል፣ ወደ እኔ ደግሞ ወደ እኔ ይመጣሉ ብሎ የተናገረው ቃላት እየተፈጸመ ነው። አሁን በፈቃደ እያለ የመጣችው እንጂ ግን አሁን ብዙ ይመጣል። አሁን ይመጣል ዜና እሱ ቃል ይመጣል። ግን የዘመኔ እያጠረ የመሰለች ቀኔ እየደረሰ የመሰለች ቀኔ እየደረሰኝ ነው። ያችን ቀን ደግሞ ሊያተረዝማት ይችላል። ለእግዚአብሔር የሚሳነ ነገር የለም። ያልበፈቀደ ነው የመጣችው። ልበበ እናንተዬ ይህንን ቪዲዮ እንኳን ይህንን አሁን እኔና እናንተ እኔ እያወራው እናንተ እየሰማችሁ ያላችሁት ቪዲዮ እንኳን አይን ስለተሰጠን ጆሮም ስላለን አይመስላችሁም? እየሰማን እያየን ያለ ነው። ይህንን አስተላልፍ ተብሎ የተነገራቸው እሳቸው በቤታቸው ሄዶ ሊያይ ሊሰማ የማይችል ሰው እንዳለ ጭምር ነግረውናል። መፈቀድ ይፈልጋል፣ መባረክ መመረጥ ይፈልጋል። እንዲህ አሉን። አንድ ሰው እሳቸው ጋር ደርሶ ለምንም ሊሆን ይችላል፣ ሊያጠቃም ይሆናል፣ ሊማርም ይሆናል። ስላልተፈቀደለት ብቻ ሲወጣ እንዲህ አሉን። ይህች እኮ መቶ ተመልሶ ሳንገናኝ ሄዳል። ምን ነው ያልነው? እያስንተ ተንቀጠቀጠ። ምን አደርጋለሁ? ምንድን ነው ፈራ ብሎ የሚሄዱ ወደ አዳጌታና ይህንን ተደርቻለሁ። ይህች ነገረ ቤት ይህች ያለ ይህች አሁንም አሁን የችች ልጅ ሞልተዋል። መጣና ራሱ እንዲያተኝቱ በጥ ሲባርካቸው ወይ ለካ አንተ ትባረክ ላይ ያልከኝ ያልኩት ይህን ነው። ደግሞን እንደዋዛ እኮ አይደለም እንዳንዱ አልኳ ነው። የዘመኑ ውሸት ያለው እወጎደር ውሸት ይቀጥላል። ያላየውን አየው ይላል፣ ያልሰማውን ሰማ ይላል። እወደድ እኔ እወደድበታል። ባህታዊ ነን፣ አጥማቂዎች ነን፣ የእግዚአብሔርን መንገድ እንከተላለን እያሉ እዚሁ መዲናችን አዲስ አበባ ውስጥ እንኳን አንዲት ቤት ውስጥ በመሄድ በጆክ ጸበል ረጭተው ምን ያህል ብር እንደሚቀበሉ ሰዎችን እናውቃለን። ምን ያህል ሰዎችን እያስቀየሙበት እንደሆነ በደንብ እናውቃለን። አባ አዳነ አንድ ጊዜ አይደለም 2-3 ጊዜ ሄደን ለረዥም ሰዓት ምግብ ሳይበሉ ቀርጸን ይህንን ሁሉ መልእክት ወደ እናንተ ይዘን ስንመጣ ስባሪ ሽራፊ አንዲት ሳንቲም አልጠየቁም። እነሱ ግን ፍራሻቸውን አውርደው ምግባቸውን መግበው መጠጣቸውን አጠጥተውን የሸኙ። ስለ እውነት ከኛ ወደ እነርሱ የሆነ ምንም የለም እና ይህ ትንቢት ይህ ንግግራቸው አንድ ሰው ቢተርፍላቸው 2 ሰው ቢሰማ 3ኛው እንደው ላልሰማው ቢያሰማ እንጂ ምንም አልፈልግም። ግን ይሄ ካለው ዘመን ጋር በጣም እና እጅግ በጣም ስለገረመኝ ነው። ከአንደበታቸው ብንሰማው ደግሞ የተሻለ ነው። መዋረድበት ነው መወደድበት። በኋላ ግን ይችን ቃል ያለሽ 1-3 ሰዎች ንስሐ ገብተው ቢድኑልኝ የዚያን ጊዜ ነው ዋጋ የምናገኘው እንጂ አሁን ደበኛ ያለ ተወልጄ እንዲህ አድርጌ አባባ ተብዬ የምከበርበት ነገር የለም። መካን ይቄድሶ ለሰብ፣ ሰብ ይቄድሶ ለመካን። ምን መሰላችሁ? በ15ኛው ክፍለ ዘመን የተገደመች ያቺ ታላቅ ገዳም የተቀደሰች ቦታ እንደሆነች ሁላችንን የምታስማማ ናት። በዚህ ዘመን አሁን ባለንበት ጊዜ ደግሞ ቦታን የሚቀድስ ሰው ይኖራል ማለት በጣም ከባድ ነው። ሁለቱ ሲገናኙስ ነው። ሰውየውም ቦታውም የተቀደሱ ሆነው ሲገናኙ ምን ያህል የተባረከ ነው የሚሆነው። አባ አዳነ ብፁዕ አቡነ እንድርያስ ከበራቸው ተገኝተው ጨንቆኝ ነው የመጣሁት ብለው የጠየቋቸው መፍትሄ ፈልገው የሄዱባቸው ሰው ናቸው። እራሳቸውን ተራ አድርገው ይቆጥራሉ እንጂ እኚህ ታላቅ አባት አባ ገብረ ኢየሱስን አባ የዋህ ብለው ስም አውጥተው ይጠሯቸዋል።
ስለ ሰው በዚህ ልክ ሲመሰክር አየሁ። እኛ ቀስ ብሎ ጓደኛችን ስለኛ ሌላ ሰው ቢጠይቀው ምን ተብሎ ይነገር ይሆን? ስለ አባ የተነገረውን ብንሰማ ቦታው ላይ ሄደን ከበረከቱ እንድንካፈል ከእሳቸውን መስቀል ተሳልመን በረከትን እንደምናገኝ ለመንገር ያህል ነው። ምስክርነቱን እንስማ። የተባረከ ነው። ይሄ ምን ነው? ጸጋ ያለው ሰው ነገራቸው። የውሃ ነው እንደ ሰው ሌላ እንትን የለም። አለ እኮ ብዙ ዋታ ይባላሉ። ይሄ እውነት የእግዚአብሔር ሰው ነው። እውነት የገዳም ሰው ነው። አዎ ይህን ሲል ዓመት ልናገልግልና እናንተ መለኮታት ይህ ሰው ያልተመቻችሁ እንዳባረሩ አተመቻችሁ ደግሞ እሺ ብሎ የስንት ዓመት ነው አያገኙ አደራ ያቺ ገዳም ይኸው በሱ ተመራጭ ከቴውኑ ማይ ቦታ ፈላጭ ተሰጥ አረጀግና ናቸው ገና እና የዋህ ነው። ሌሎች ግን መነኮሳት ስመለከታቸው ቤተኞች ናቸው። ከኛ በላይ መልኩሳ የለም ይላሉ። ችግር አለ እና ይሄ የተባረኩ ናቸው። የጎረጎር ናቸው ቅዱሳን ራሳቸው ጎረጎር ራሳቸው የምሬን እኮ ነው። ሁላችንም ነበር እንደዚህ ሆነን የምንሰማው። ከአንደበታቸው የሚወጣው ማር ማር ነው የሚለው። ግን ይሄንን ማርነት በምን እንደገለጹት ታውቃላችሁ? ያቺን ገዳም ተረግጠው የቀመሱትን ነገር ሲገልጹ ወይም ደግሞ ስንሰማ እሳቸው ቦታ ላይ ሆነን ማየት ቢያቅተን እንኳን ብለን እንድንቀር አድርገውናል። እና ስፍራዋ እጅግ በጣም የተባረከች ናት። በዚህ አጋጣሚ ቪዲዮ እያለቀ ነው፣ ጥቂት ብቻ ነው ያለን። በዚያ ገዳም ላይ ደርሳችሁ መባረክ፣ መሄድ፣ መጎብኘት ያልቻላችሁ ሰዎች አሁኑኑ ቶሎ ያልቻላችሁ ሰዎች ይህንን የሚያህል ትልቅ መጽሐፍ አሳትሟል ገዳሙ። 2000 ብር ነው የሚሸጠው። ቅዱስ ዮናኤል፣ መንገለ ጽዮን እና ስድስቱ ቅዱሳን አንድ ላይ ተደርገው የታተመበት መጽሐፍ ነው። ወደ 771 ገጽ ነው መጽሐፉ። እየገዛችሁ ሁላችሁም ብትባረኩበት፣ ከቤታችሁ ብታስቀምጡት ከራሳቸው ከአባ ገብረ ኢየሱስ ሰምተናል። ስለዚህ የሚባርከን በስፍራው በቦታው ላይ ብናስቀምጥ ወስደን ሊጠብቀን የሚችል እንደሆነ ጭምር ነገር የመጀመሪያይቷ እትም ናት። ስንቶቻችን ጋር በበረከት ገብታ እኔ እኮ ያለኝ የመጀመሪያው ነው ምንል ስንቶቻችን እንደሆንን አላውቅ፣ ግን ይህንን ሰጥተውናል። አሁንም እዚህ ጋር ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ ብትወስዱና ብትባረኩበት መልካም ነው። አያኔ ባልወጣ ደስታ የጎረጎር ባልወጣ ረጋ እንዲህ አያው በቀመጥ ያን መብልም አልፈልግ እንዲሁ ያን እንዲሁ እነሱ እንትን እያልኩኝ በቀመጥ አይሆንም። ታስተምር እንጂ ካልተቀመጥ አልተፈቀደልን እኮ ነው። ራሳቸው ባንጣ ይህንን አንድ ላይ የለ እንግዲህ በአባታቸው ተባርኮ አንድ ላይ ይብሉ። የብቻ መብል ነው አገር ያጠፋል። ላይ የማዕድ መለያይ በጣም ግን እንደ ደግሞ እንዲሆና መቼም ሰው እንደ ባህላቸው አርጅላቸው ደስ እንዲላቸው ይሁን። አንድ ላይ ነው የሚሻለን። አዎ እንደሱ ነው የምንወደው። አንድ ላይ ነው። ተለያይተን ምን እናደርጋለን? እዚህ እንኳን አንድ እንሆን እንጂ አንድ መለያየት የለም። እናንተዬ ደብረ ጽዮን ማለት ምን ማለት ነው? በትክክለኛው ትርጉምም በአባቶቻችንም በሚመስሉበት አንድምታ በምንለው ተርጉመው የሚሰጡን አንዱ ይሄ ነው። ምን አሉ መሰላችሁ? አባ ዳነ ደብረ ጽዮንን ሲተረጉሙ ማዕድ ናት አሉ። ከዚህ በላይ ምን አለ? በእውነት ስብስብ አድርጋ የምትይዝ ሰብስባ የምትመግበን ናት ብለው ነገሩንና ማዕድን የተረጎሙበትና የነገሩበት ሊያስረዱ የፈለጉበት መንገድ በደንብ ደስ ስላለኝ ነው በመሀል የመጣሁት ከመጉረሳችን በፊት እና ያሉትን እንስማ።
ይቺ የእግዚአብሔር አምሳል ናት። ደብረ ጽዮን ማለት እኮ ሁሉ ሰብሰብ አድርጋ ሴት የለ ወንድ የለ ሰብሰብ አድርጋ ማለት የምትመግብ ናት። ይቺ እኮ ደብረ ጽዮን ናት። ጽዮን 10ቱን ቃላት ተሸክፋ ያዘች። እነ ሙሴ ረዳት የሆነች ለእነ ሙሴ ክንድ የሆነች ባህሩን ያሻገረች ደብረ ጽዮን አለ። ቢያንሳቸው መናናት እያወረደች ቢደክማቸው እያሳረፈኝ ቢጠማቸው ያሉበት ውሃ እያፈለቀኝ ደብረ ጽዮን አለ። ችኮ የእሱ አምሳል ናት። ማደግ ያየናት በእኛ ዓለማውያን አሁን ላይ ብዙ ጊዜ የተነገረ ወይም ደግሞ ብዙዎቻችን ጆሮ ውስጥ ያለ አንድ ትልቅ ቃል አለ። በጣም ጠንካራ ወንድ፣ ትልቅ ነገር ላይ የደረሰ ሰው ከጀርባው አንዲት ሴት አለች ተብሎ የሚነገር ብዙ ጊዜ ተደጋግሞ የምንሰማው ነገር አለ። ይህንን ሁሉ ተአምር ታሪክ የሚሰሩ እኚህ ባህታዊ ተብለው ሲጠሩ አይደለሁም የሚሉ አባ አዳነ ባለቤት አላቸው እና ማማደር ምን ነው ገና ነው እንዲህ አሁን ላይ ጣይ ነው ገና ገባሽን ጣይ እኮ ነው አዲስ አበባ አንድ ፎቅ ተሰጥቼ አምና ለካ ነው ለካ ሄዷል ሳብቱ ይኸው አላማ ግማሽ ሊሆን እየወቃለ እና አሁኑ ደግሞ ይብላ ነው በዋልቱና ይጀራ ያለው የተገኘው ቀሪ እንደሆነ አባ አዳነ 3 ልጆች አሏቸው፣ 2 ሴቶች፣ 1 ወንድ። ታዲያ እነዚህ ሰዎች የተገኙት መቼም ከሴት ነው አይደል? እስካሁን አላየናቸው፣ እስካሁን ድምፃቸውንም አልሰማንም። ታዲያ የማጀቱን ስራ በተገቢው ሁኔታ አከናውነው በእኛ ፊት ይዘው የሚቀርቡት ይህንን ሁሉ ነገር ሲሆን በእሳቸው ስማቸው ሳይጠራ ነገር ግን የጀርባ አጥንት ሆነው የተቀመጡ ባለቤታቸው አሉ። በምስሉ ላይ እንደምትመለከቱት ምግብ ይዘው የቀረቡልን የአባ አዳነ ባለቤታቸው ናቸው። እንግዲህ ማብላት እንግዲህ የጥርፌን ተቀበሉ፣ የእኛን ቃል ተቀበላችሁ። እንግዲህ ማማ ጥርፍ ያቀረበችውን ተቀበሉ። በእውነት ለእሳቸውም ክብር ይገባልና እጅግ በጣም ልናመሰግናቸው እንወዳለን። እኔ በግሌ እጅግ በጣም ነው ማመሰግናቸው። በግልም እንደው ከካሜራ ጀርባ አውርቻቸዋለሁኝ። ብዙ ነገር ነግረውኛል፣ እጅግ በጣም የሚደንቅ። ስለዚህ የመልእክተኛውን መልእክት ለማስተላለፍ ትልቁን መንገድ የጠረጉ ናቸው ባይ ነኝ። እግዚአብሔር የሰጣቸውን ቃል ወደኛ ለማስተላለፍ መንገዶች መስተካከል አለባቸው። ቤት ውስጥ ያላቸው ሰላም እጅግ በጣም የሚያስቀና ነው። ፍቅራቸው ይለያል። ኑ ሲሏቸው መጥተው የሚያቀርቡ፣ በጠዋት ተነስተው ትልልቁን የወንድ ስራ የሚሰሩ፣ ማታም አምሽተው ገብተው ቤት ውስጥ ያለውን ነገር በሙሉ የሚያዘጋጁ፣ በቃ ድንቅ እናት። እጅግ በጣም ስለገረመኝ ነው ስለሳቸው መንገድ የፈለኩት። ይህን ዘመን ዋጅተው የሚኖሩ ሰዎች ናቸው ብዬ አስባለሁኝና በእውነት አሁንም ሁላችንም ማን ከማን ይበልጣል እንበልጣለን አንበልጥም ሳንባባል በጸሎት ልናግዛቸው፣ ልንጸልይላቸው፣ እግዚአብሔር የእነሱን በረከት ለእኛም እንዲያድል ልንመኝ ይገባል። የተፈቀደልን ሰዎች ጉዞ በሚዘጋጅ ሰዓት አብራችሁን እየሄዳችሁ በረከታቸውን ልታገኙ ትችላላችሁ ባይ ነኝ። በዚያ ስፍራ ላይ መሄድ የምትፈልጉ ሰዎች አብረን ተጉዘን እናያለን። ገዳሞቹን እናያቸዋለን እና አባ ድንጋይንም እናገኛቸዋለን እና በዚያ ቦታ ከሄድን ሌሊቱን በጸሎት ቆመው እንዴት እንደሚያድሩ ጭምር ለእኛም ትምህርት ይሆነናል እና እኛ አሁን ላይ ዛሬ ባልተፈቀደልን ሊገባን በማይችል እርሳቸው ግን ከየት መጣ ሳይሉ ሙሉ አንደበታቸው ሆኖ የሚናገሩበትን ቋንቋ ሰምተን የምንመጣበት ይሆናል ማለት ነው እና እግዚአብሔር የተመሰገነ ይሁን። ይህንን ሁሉ የሰጠን አምላክ ክብርና ምስጋና ይግባውላለሁኝ። እንግዲህ 7 ቴሌቪዥንን ሰብስክራይብ እያደረጋችሁ አብረን እንድንጓዝ ከወዲሁ መልእክቴ ነው። ምዕራፈ ቅዱሳን ከዚህ ቀደም እንደነገርኳችሁ ከብራናው ላይ የመጀመሪያው እትም ተሰርቶ ነው ይሄ መጽሐፍ ታትሞ የደረሰው። ቦታውን የሚያሳዩ የመጀመሪያዎቹ ገጽ ላይ በጥቂት ተሰርተው የተሰጡን ስዕሎች አሉ፣ ቦታውን የሚያሳዩ ማለት ነው። ከዛ ከመድረሳችንና ከመሄዳችን በፊት በዚህም ቢሆን መድረስ ያልቻለን ሰዎች አይተን ቦታውን ልንረዳ እንችላለን ብዬ አስባለሁ።
ወደኋላ ሌሎች ቪዲዮዎችም ስለተለቀቁ እነሱንም ጭምር ብታያቸው መልካም ነው ለማለት እወዳለሁኝ። የመጨረሻውን ስንብት ወይም ደግሞ ንግግር በዚያው ስፍራ ላይ ያደረግነውን እናያለን። በዛ ነው ልንሰናበታችሁ የምንችለው። እኔ ዲያቆን አቤሜሌክ ነኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ቸርን ሰንብት። እንግዲህ በዛሬው ዕለት ከአባ አዳነ ጋር አብረን አድረን የአብርሃምና የሳራ ቤት ሆኖልን ከቤታቸው ቀያቸው ያፈራውን ተመግበን በእውነት በጸሎት ተባርከን እንዲሁም ደግሞ ሌሊቱን ሙሉ ያቀበላቸውን ቃል ወደ እኛ ለበረከት ሲሰጡን አድረዋል። እኔ እጅግ በጣም የሚገርመኝ በዚህ ዘመን በዚህ ጊዜ የመላእክት የቅዱሳን የእግዚአብሔር መልእክተኛ ሆነው ነገር ግን እኔ አንድ ድንጋይ ነኝ፣ እንደ አንድ ድንጋይ እንደዚህ ተናገር ተብሎ ሰምተን መጣን ብላችሁ ተናገሩ ብለውናል። ይህ ማለት እኛ ከቆምነው አንድ ድንጋይ ተሽሏል እንደማለት ነው። ምክንያቱም በኃጢአታችን በምናደርገው ነገር በሙሉ ከድንጋይ እንኳን በታች ሆነናል ማለት ነው። በእውነት እንድንጠቀምበት በእውነት ሰምተን ልብ አድርገን እንድንኖር ቃሉን አስተላልፈውልናል። እኔን እኮ እኛ አባቶች አሁን አብርሃም እነዚህ አባቶች መጥተው እች ልጄን ይዘው አደራ ልጅ ይህችን ቦታ ነገር አደራ። ስለዚህ እጅግ በጣም እናመሰግናለን። እንደ ቤተ መቅደስ ነው ያየነው ቤታቸውን። ምክንያቱም ሌሊቱን ሙሉ ከእግዚአብሔር ጋር ሲነጋገሩ ስላደሩበት ማለት ነው። እና ቤተክርስቲያን ማለት አንድ ግለሰብ፣ ቤተክርስቲያን ማለት የብዙ ክርስቲያኖች ስብስብ፣ ቤተክርስቲያን ማለት ደግሞ ህንፃ ቤተክርስቲያኑም ጭምር ነውና በረከትን አግኝተናል። ሰምታችኋል ብዬ አስባለሁኝ። የሰማችሁትን የእርሳቸውን ቃል እንድንኖረው እግዚአብሔር ይፍቀድልን እላለሁኝ። እንግዲህ ወደ አባ ድንጋይ ደግሞ እየሄድን ነው። የሚሉንን ሰምተን ወደ 6ቱ ቅዱሳን ወደ መሰረቷት ጎረጎር እንሄዳለን። አባታችን እጅግ በጣም እናመሰግናለን። ሰላም ልወዩ ሀሳባችሁ እየርተው በልቦናችሁ የሚወጣውን የሚወርደውን እሱ ያጠቃላችሁ ያስረክባችሁ። ከተግባር እንድትውት ያደርግልን። አሜን።